ሰላም ተመልካቾቻችን፣ ይህ ኢንክራይስት ፖድካስት ነው። ዛሬ የኢንክራይስት ፖድካስት የመጀመሪያ ፕሮግራማችንን ጀምረናል። ዛሬ የመጀመሪያ ፕሮግራማችንን የምናደርገው ከወንድማችን አገልጋይ ፊሊ ጋራ ነው። ባሲለስ ኢንተርናሽናል ሚኒስትሪ ቲቺንግ ሚኒስትሪ ያለው ከሱ ጋራ ዛሬ እንቆያለን። የምንቆይበት ርዕስ ሪዴምሽን ላይ ነው። ከዛ ጋር ተያይዞ የምናነሳቸው ብዙ ሐሳቦች ይኖራሉ። እንግዲህ ይሄ ሚዲያ ዛሬ የመጀመሪያ ፕሮግራማችን ነው። እንግዲህ ዛሬ ባርከን ነው መርቀን ከሪባኑን በተሰነው የመጀመሪያ እንግዳችን ነው። እንግዲህ ይሄ ፖድካስት 10,000 50,000 100,000 ሲገባ ቃል እንገባለን ይመጣ እና የዛሬ እንግዳችን ወንድማችን ፊሊ ነው። ግን በዚህ ፖድካስት የተለያዩ እንግዶችን እንጋብዛለን፣ የተለያዩ ርዕሶች እናነሳለን፣ በተለያዩ ርዕሰ ሐሳቦች እንወያያለን። ዛሬ እንግዲህ የመረጥነው ርዕስ ቀደም ብዬ እንዳነሳሁት ሪዴምሽን ላይ ነው፣ ስለመዋጀት ነው። ይህንን ርዕስ የመረጥንበት አንዱ ምክንያት ምንድነው? አሁን ላይ በጣም እየተነሳ ያለ ሐሳብ ነው። ግን እኔ ያማምነው እንደ መንፈስ ቅዱስ ፍቃድ፣ እንደ እግዚአብሔር ፍቃድ ራይት ታይም ላይ የተነሳ ነው። ምክንያቱም አንዳንድ ጊዜ አንዳንድ ርዕሶችን የምናውቃቸው ይመስለናል። ግን ስለዛ ነገር ያለንን መረዳት የምናውቀው በዛ ነገር ላይ ራሳችንን ቼክ ስናደርግ ነው። እንደ ቤተክርስቲያን በጣም ቤዚክ ኢሴንሻል ከምንላቸው ትምህርቶች ውስጥ ነው ሪዴምሽን መዋጀት ማለት ክርስትና ለመረዳት ለማወቅ ምናልባት በደንብ እናነሳዋለን እና ቫልዩ የመዋጀትን ዋጋ በደንብ ማወቅ አለብን ብዬ አስባለሁ። የመዋጀትን ዋጋ ስናቅ መዋጀት ምን እንደሆነ በደንብ ይገባናል። አንድ ከእስር ቤት የወጣ ሰው ስለ ነፃነት ሲያወራና አንድ በቤቱ በደስታ የኖረ ሰው ስለ ነፃነት ቢያወራ እኩል አይነት ቫልዩ የለውም እና ክርስቶስ ከምንድን ያዳነን ከምንድን ያዋጀን የሚሉትን እነዚህን ነገሮች እነዚህን ቫልዩዎች እናነሳቸዋለን። ከዛ ጋር ተያይዞ የሚነሱ ብዙ ርዕሶች ይኖራሉ። እስኪ አንተ እንደ ኦፕኒንግ ሪዴምሽን ላይ ነገር በለንና በደንብ እየጠለቅን ደግሞ እንገባለን። ኢየሱስ ጌታ ነው። ፓስተር ቴንኪው፣ በጣም ፕሪቪሌጅ ሆኛለሁ እዚህ በመገኘቴ። ቴንኪው ኢንክራይስት ቸርችንም አንተንም ቴንኪው ኦፖርቹኒቲ ስለሰጣችሁኝ በጣም ቴንኪው። ተመልካቾችም ራሴን አላስተዋወቅኩኝም እና እኔ ፓስተር አዳም ነኝ ከኢንክራይስት ቸርች። በጣም ፌመስ የሆንኩ ስለመሰለኝ ነው ሁሉ ሰው የሚያውቀኝ መሰለኝና ፓስተር አዳም ነኝ ከኢንክራይስት ቸርች። እሺ ቀጥል ፊሊ። እንዳልኩት ቴንኪው በጣም የእግዚአብሔርን ቃል እንዳወራ እድል ስለተሰጠኝ ፕሪቪሌጅ። ለምን አንዳንድ ጊዜ ቁጭ ብለን ስናስበው ይህንን ርዕስ ራሱ ሲመረጥ ዋት ቶፒክ እንዴት እድለኛ ነን ስለዚህ ማውራት። ራሴን በዚህ ፕሮግራም ላይ እንደ ዜና አብሳሪ ያለቀና የተፈጸመ ዜና አብሳሪ ኳስ ጨዋታ ላይ ኮሜንታተር በብዛት ስታይ የክለቦች ኮሜንታተር ኖርማሊ ድጋፍ ሳይኖር ኮሜንት ያደርጋሉ። የሀገርህ ጨዋታ ላይ ግን ኮሜንታተር ሆነ ስትገባ ስሜትክ ይለያል። ሌላ የሚገፋህ ነገር አለ አይደለ? ተጠቃሚ ሲያወራና ያልተጠቀመ ሲያወራ እኩል አይደለም፣ ወይም መጠቀሙን ያላወቀ ሲያወራ እኩል አይደለም። ሪዴምሽን ለገባው የሚያሳብድ እውነት ነው። እንዲሁ ጸጥ ብለክ የምታወራው ቶፒካል ኦር ሳብጀክት ማተር አይደለም። እና ሪዴምሽንን በደንብ ለመረዳት የሚፈልግ ሰው ቅድም እንዳልከው እስር ቤት የቆየ ሰው ታጭቆ በቃ እድሜ ልኩን የቆየ ሰው መጥቶ አንድ ሰው ዋጋህን ከፍሎልሃል አሁን ነፃ ነህ ብሎ ቁልፉን ከፍቶ ሲለቀው ስለ ነፃነት ማውራት የሚችለው የሚያውቀው ያ ሶሊተሪ ኮንፋይንመንት ውስጥ የነበረ ለብቻውን የነበረ እስረኛ ነው። ስለዚህ ኃጢአትን ምናምን የሚያውቅ ሰው ነፃ ወጥተሃል፣ አርነትን አግኝተሃል፣ ዋጋክ ተከፍሎልሃል፣ አንተ መክፈል የማትችለውን ተከፍሎልሃል ሲባል በጣም ደስተኛ ሆኖ ኤክስታቲክ ሆኖ ነው የሚያወራው። እና እንግዲህ ይቅርታ ታደርጉልናላችሁ በጣም ሃይፕድ ከሆነ በጣም የሚያስደስት ቶፒክ ነው የተነሳውና
ሪደምሽን የሚለው ሐሳብ ሚንስ ቱ አን ኤንድ የሆነ ነገር የተፈጸመበት መንገድ ነው። ተዋጅተናል ሲባል ከምን ወዴት የሚል ጥያቄ ያነሳል። ሰፊ ብራንች ያለው ራሱን የቻለ ግንድ ነውና ስለሱ ስናነሳ መጀመሪያ ላይ መርሳት የሌለብን ነገር መዳንን ማውራት አለብን። ከምን ዳንን? ለምን? ፕሮሰሱ ስለሆነ የመዳን ፕሮሰስ ሪደምሽን ስለሆነ ማለት ነው። ስለዚህ ሳልቬሽን ምንድን ነው የሚለውን ትንሽ ዲፋይን ላድርግ ከሰፊው ሐሳብ። ለምን? ኃጢአትን ያነሳል፣ ጽድቅን ያነሳል። ሪደምሽን ማይነካው ነገር የለም እና ድነናል። ከዳንስ እንዴት ዳንን የሚለውን ነገር እናንሳ። ኢየሱስ አንድ ካደረጋቸው ኮንቨርሴሽኖች መሃል በጣም የምወደውን ከአንድ የፈሪሳውያን አለቃ ወይም ደግሞ አንድ አለቃ ጋር ያደረገውን ከሉቃስ 18:18 ላንብበው። እንዲህ ይላል፣ ከአለቆችም አንዱ ቸር መምህር ሆይ የዘላለምን ሕይወት እንድወርስ ምን ላድርግ ብሎ ጠየቀው። ይሄ ሰውዬ አጀማመሩ ላይ ነው እንግዲህ ስህተት የሰራው። ኢየሱስ መጣና የምስራች እየሰበከ እያለ ወንጌልን እየሰበከ እያለ መጣና ምንድነው ያለው? እንድወርስ እኔ ምን ላድርግ? ከኔ ምን ይጠበቅብኛል ብሎ ነው የጀመረው። እኔ ምንድን ባደርግ ይህንን ሕይወት አንተ የምታወራውን የእግዚአብሔርን መንግስት እውነታዎች ለራሴ እንዳደርግ ምን ላድርግ ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ማንም ቸር የለም አለው። ትእዛዙን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር አለው። እርሱም ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለው። ኢየሱስም ይህን ሰምቶ ገና እንዲት ትቀርሃለች፣ ያለን ሁሉ ሽጥ፣ ለድሆችም ስጥ፣ በሰማይ መዝገብ ታገኛለህ፣ መጥተህም ተከተለኝ አለው። ግን ይሄ ሐሳብ ላይ አሁን ምን ይላል? ያለህን ሽጥ አንዲት ነገር ትቀርሃለች ይለውና ግን ሁለት ነገር ነው የሚለው። አንዴ ከገባህበት ሕይወት ነው። ከሸጥክ በኋላ ኤልሳ እንዳደረገው ነው። አንዳንድ ሰውም ለመሰለ እዚች ላይ የሚሰራው ትምህርት አለ። መሸጥን ኢየሱስ ዋና ያደረገው ስለመሸጡ አይደለም፣ ስለመከተሉ ነው። ግን አሁን አንዲት ነገር ትቀርሃለች አለው ሸጥ ያለው እንዲከተለው ነው እንጂ ሸጦ ዳውን እንዲሆን። ብዙ ሰዎች ከድህነት ጋር ያገናኙታል። እግዚአብሔር እንዲያውም እውነተኛ ብልጽግናን ነው የሚሰጠው። ይሄንን መጽሐፍ ቅዱስ የእግዚአብሔር በረከት በለጸጋ ታደርጋለች፣ በእርሷም ውስጥ ሐዘን አይጨመርም። እዚህ ጋር እኮ ያለው ነገር ልክ ስትሸጥ አዲስ አካውንት ነው መከፍተው። ማለትም የአቢሲኒያን አካውንትህን ዘግተክ ወደ ሌላ ባንክ ስታስገባ ፕሮፊቱ ከፍ ወደሚል እዚህ ጋር ያለውን ብል የሚበላውን የሚበሰብሰውን ተወውና እና ከኔ መንግስት ጋር ስራ ነው እያለ ያለው። ለምን? ዝቅ ብሎ እኮ እኔን የሚከተለኝ በምድር 100 እጥፍ ብሏል። ጥቂት ቁጥሮች ወርዶ በሰማይ የዘላለም ሕይወት አለው፣ በምድር 100 እጥፍ አለው ብሏል። ሰዎች የፈለገ ቢያጣምሙት ትሩዝ ራሱ ኮንቴክስቱ ላይ ተገልጧል። እና በጣም የሚገርመኝ ነገር ኢየሱስ ሕግን ነው ፕሪስክራይብ ያደረገለት። ግሬስን ሊሰጥ የመጣ አምላክ ጸጋና እውነት ሆኖ የተገለጠው ለምን? ምን ላድርግ ብሎ ስለመጣ። የአባቶቹን የዘጸአት 18 እና 19ን ጥያቄ እግዚአብሔር በንስር ክንፍ ልሸከማችሁ ላውጣችሁ የንጉሥ ካህናት ትሆኑኛላችሁ እያላቸው እግዚአብሔር ያዘዘንን ሁሉ እንከተላለን እንዳሉ የአባቶቹን ድምፅ እሱም ኤኮ አደረገና ምን አለ? ምን ላድርግ ብሎ ጠየቀ። ችግር የለው ምን ላድርግ ላይ ነው። አሁንም እስኪ ምታለ የሕግን ፐርፐዝ አሳየው። ምንድነው የሕግ ፐርፐዝ? ጻድቅ ማድረግ አይደለም፣ ጉድለትን ማሳየት ነው። ያዕቆብ ምዕራፍ 2:10 ላይ ሲናገር ምን ይላል? ከሁሉም ነጥብ የጠበቀ ነገር ግን በአንዱ የሳተ በሁሉ ስቷል። አታመንዝር ያለ እሱ አትግደል ብሏል። አትግደል ያለ እሱ አታመንዝር። ስለዚህ ይልቅ አንድም ሰው ገደለ 10 ሰውም ገደለ ነፍሰ ገዳይ ነው። እግዚአብሔር ጋር ደግሞ ሲመጣ ነፍሰ ገዳይ ነው አይደለም፣ ኃጢአተኛ ነው። የዋሸም የገደለም ኃጢአተኛ ነው። በስራ ከመጣም ሁለቱም ወደ ሲኦል ናቸው። ሕግ እንደ ግላስ ሃውስ ነው ይላል አንድሪው ማክ። እንደው አሁን ይሄ ቤት የሆነ ቦታ ቢፈርስ የሆነ ቦታ ሊቀጥል ይችላል። ሙሉ የመስታወት ቤት ግን አንድ ቦታ ጠጠር ከመታው ሙሉ ቤቱን ሁሉም ይፈርሳል። እግዚአብሔር ጋር አክሰፕተብል አይሆንም። ለዚያውም በጉንም እኮ ሲያሳይ አንካሳ እኮ ነው። አንካሳ ሆኖ እውር ካልሆነ እቀበላለሁ አይደለም። ነውር የሌለበት 99% የሚባል ጽድቅ የለም። 99 እንደውም አበዛው 99.99 የለው። እግዚአብሔር ፒውር ነው፣ ንጽህ ያለ ነው። እንዲያውም የንጽህና ስታንዳርዱ ነው። እሱ ጋር መተ መላእክቶች ራሱ እኮ ይኮነናሉ።
በቃ የንጽህናው ጥግ የሚገርም ነው። እሱ ጋር ለመምጣት መጣና ምን ላድርግ የሚለው ቃል እግዚአብሔርን ተፎካክሬው ደርስበታለሁ ማለት ነው። እግዚአብሔር አይደለ ስታንዳርዱ፣ በሞክር የሆነ ያህል ብጥር እሱ ጋር ደርሳለሁ ብሎ አስቦ ኢየሱስ ጋር መጣ። ኢየሱስ ደግሞ የሕግን ፐርፐዝ አሳየው። አትችልም አለው። ለምን አንድ ትቀርሃለች ብሎ አንተ እንዳልከው የህይወቱን እንዳለ አጋለጠበት። ከዛ ብዙ ሐዘን ገባበት ይሄ ሰው። እርሱ ግን ይህንን ሰምቶ እጅግ ባለጠጋ ነበርና ብዙ አዘነ ብቻ አይደለም ዲፕ የሆነ ሳድነስ ውስጥ ገባ። ኢየሱስም ብዙ እንዳዘነ አይቶ ገንዘብ ላላቸው ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ይሆናል፣ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ሊገባ ይቀላል። ቀደም እንዳልከው ሰዎች ፐርቨርስ ያደርጉ የለ ትሩዝን እዚህ ጋር መጥቶ ሰዎች ግመል የመርፌ ቀዳዳ ባለጠጋ ይላሉ። ትሩዙ ግን ቀጥሎ ያለው ነው። ምንድነው ሐሳቡ? የሰሙትም እንግዲህ ማን ሊድን ይችላል? ይሄ የጀነሬሽን ጥያቄ ነው፣ የማያቆም ጥያቄ ነው። ኢየሱስን ላላየ ሰው የሁሉ ሰው ጥያቄ ነው። ኢየሱስ ብቻ ሊመልሰው የሚችል የሁሉ ሰው ጥያቄ ነው። እንዲህ አለ ቀጥሎ፣ የእርሱ ግን በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። አሁን እቺን ጥቅስ የማያውቃት የለም። ለኢኮኖሚክ ክራይሲሱ ለመጣበት ጥያቄ በሰው ዘንድ የማይቻል ለእግዚአብሔር ትሩ ይቻላል። ግን ኢየሱስ እዚህ ጋር ያወራበት ነገር ምንድነው ከተባለ ሰው በስራው የማይችለው፣ በጉልበቱ የማይችለው፣ በሃይማኖቱ የማይችለው፣ በበጎ ስራው የማይችለውን እግዚአብሔር ብቻ የሚችለው ነገር እንዳለ አሳየን ማለት ነው። ለምን ከተባለ ይሄ የጀነሬሽን ጥያቄ ነው። እዛ ጋር መጥቶ አይደለም የጀመረው። እነሱ ኤኮ አደረጉት እንጂ ወይም መልሰው ተናገሩት እንጂ ይሄ ነገር ከበፊት ጀምሮ ከአብርሃም ዘመን ጀምሮ ኢዮብ የአብርሃም ዘመን ሰው ነው ተብሎ ይነገራል። እና እሱም ጠይቆታል። ኢዮብ ምዕራፍ 9 ቁጥር 1 ላይ ስንሄድ እናገኘዋለን። ምንድነው ያለው? ኢዮብም መለሰ እንዲህ አለ፣ በእውነት እንዲህ እንደሆነ አወቅሁ፣ ሰው በእግዚአብሔር ፊት ጻድቅ መሆን እንዴት ይችላል? ፓስተር እስኪ ያስበው። ሰው ቅድም እንዳሉ ንጽህና ከአካባቢ አወዳድረህ ትችላለህ። እሱ ከሱ የተሻለ ነው ከሱ ምናምን ብለህ እንዴት ያለ ሰው ነው ልትል ትችላለህ። ሁሉ ግን ሲመጣ እግዚአብሔር ጋር ስታንዳርዱ ሲቀርብ በዛ ንጹሑ እግዚአብሔር ፊት በጽድቅ ማን በእግዚአብሔር ፊት መሆን እንዴት ይችላል? በጽድቅ ከእርሱ ጋር ይከራከር ዘንድ ቢወድ ከሺህ ነገር አንዱን መመለስ አይችልም። ልቡ ጠቢብ ኃይሉም ታላቅ ነው። ደፍሮትስ በደህና ይሄደ ማን ነው? አስበው። እግዚአብሔር ጋር ቆመክ እኔ ንጹህ ነኝ እንዲያድርጌ ስትለው ኃጢአትህን አይደለም የሚያሳይህ ሁሉ ጽድቅህ በሱ ፊት እንዴት ነው? የመርገም ጨርቅ ይሆናል። የመርገም ጨርቅ ሶሪ ኦዲየንሶቻችን ግን እንዴት ነው? ሴቶች በወርሃዊ ወቅታቸው መንስትሬሽን ሳይክል በሚመጣ ጊዜ የሚጠቀሙትን ጨርቅ ኃጢአታቸውን አይደለም ጽድቃችን በሱ ፊት የመርገም ጨርቅ ይሆናል። ለድሃ የሰጠከው በጎ አደረኩኝ ብለህ ራስን ያደነከው እግዚአብሔር ፊት ያለ ክርስቶስ ሲቀርብ ምንድነው? የመርገም ጨርቅ ይሆናል። ቀጠለና ግን አንድን ትንቢታዊ ጥያቄ ጠየቀው። ቁጥር 33 ጀምረን ስናነብ እዛው ኢዮብ 9 ላይ እንድመልስለት አብረን ወደ ፍርድ እንድንገባ እርሱ እንደኔ ሰው አይደለም። ለካስ ኩዌስችኑ እሱ እንደኔ ሰው አይደለም። ለምን? አስፈሪ ነው። እንዲያውም ዘጸአት ላይ ምን ይላል? ወደ ተራራው የተጠጋ ራሱን እኮ እግዚአብሔር ሲገልጥ እንዴት ንጹህ ነው፣ እንዴት ኃይለኛ ነው፣ እንዴት ብርቱ ነው። እሱ ጋር ለመጠጋት ስትፈልግ እንስሳ ምንም እንኳን ኃጢአት ጽድቅ ምናምን የሚባለው የማያውቀው እንስሳ ምድር ላይ ስላለ ብቻ ተራራውን ሲጠጋ ይሙት። ይህ እግዚአብሔር ከሱ ፊት እንዳንቆም የሚያደርገን እኛና እሱ መካከለኛ የለም። እሱ ንጹህ፣ እኛ ኃጢአተኛ። ስለዚህ ምን ሆነ? እንድመልስለት አብረን ለፍርድ እንድንገባ እንዲህ ይዤው ፍርድ ቤት እስኪ እንከራከርበት በዚህ ሹ ላይ እንድል እሱ ሰው አይደለም። እጁን በሁለታችን ላይ የሚያኖር ዳኛ በመካከላችን ምን ነው በተገኘ በትሩን ከኔ ላይ ያርቅ፣ ግርማውም አያስፈራኝ። እናገርም ነበር አልፈራውም ነበር። በራሴ ግን እንደዚህ አይደለሁም። በራሴ ለዚህ ነገር ብቁ አይደለሁኝም። ይህንን ነገር ለማድረግ በሱ ፊት ለመቅረብ በራሴ እንደዚህ አይደለሁኝም፣ መቅረብ አልችልም። ኦኬ፣ ህግ መጣ። ይሄ ናቹራል ማን ነው የሚወክለው? ይሄ ድምፅ
ህጉ መጣ። የአሮን ልጆች እንግዲህ የአሮን ልጆችን አስብ ማለትም የሌዋውያን የመጀመሪያ ካህን አባታቸው ነው። የአሮን የመጀመሪያ ሁለት ልጆች በእግዚአብሔር ፊት ጻድቅ ነን እኛማ እንዲህ ነን ብለው ትምክህትን አግኝተው ምን ሆኑ? ዘሌዋውያን 16:1 ላይ በእግዚአብሔር ፊት የቀረቡና ጽድቅ ምንድነው ፓስተር ትርጉሙ? ራይት ስታንዲንግ ዊዝ ጋድ አይደል? ከእግዚአብሔር ፊት መቆም ፈለጉ። ብቁ ነን ብለው በራሳቸው አሰቡ። እንትናም አባታቸውም ደግሞ ለእግዚአብሔር ቅርብ የተባለ እግዚአብሔር የመረጠው ካህንም ነው የተመሰከረ ነው። አዎ ምድር ላይ በጎረቤትና በዝምድና ቢሮ ትገባለህ። እግዚአብሔር ጋር ግን ቅድስተ ቅዱሳኑ ጋር በቃ አለን ከኛ በቀር ማን አለ? ከትውልዱ የተመረጠነን ምናምን ብለው ልክ ሲመጡ በእግዚአብሔር ፊት የቀረቡና የሞቱ የሰው ፊት አይደለም። እገሊትና እገሌ ይተዋወቃሉ፣ ስለዚህ በጎን በኩል አስገባቸው የለም ልጆች ናቸው ብሎ አለማራቸው። ጽድቁ ስታንዳርድ ነው። አሁን ለምሳሌ አንድ ስታንዳርድ ከወጣ በኋላ ከሷን እሺ ከተገኘው እግዚአብሔር ጋር ሲመጣ በይሉንታ ያስገባኝም ወይንም ደግሞ ተቀራርቧል ብሎ ያስገባኝ ጀስት ነው። እግዚአብሔር ፍትሁን አያጓደልም። እግዚአብሔር እንትን የመርህ አምላክ ነው። አዎ ስታንዳርዱ ደግሞ መርሁ ነው። እግዚአብሔር መርሁን ነው የሚያከብረው። እግዚአብሔር ሰው አክባሪ ሳይሆን ራሱን አክባሪ ቃሉን አክባሪ ነው። እና እነኚህ ሰዎች መቅረብ ፈለጉ። ከዛ ምን አደረጉ? የሞቱት ታሪካቸው ራሱ የሰማነው ስለነሱ በእግዚአብሔር ፊት መቅረብ ፈለጉ፣ ሞቱ። ከዛ የሞቱ ሁለት የአሮን ልጆች ከሞቱ በኋላ እግዚአብሔር ሙሴን ተናገረው። ስለዚህ ይሄኛውን አፕሮች ዘፍጥረት ምዕራፍ 3 ቁጥር 16 ጀምሮ ሰው ወደ እግዚአብሔር እንዲቀርብ ሰው አይደለም ኢኒሺየተር። አሁን እዚህ ጋር በደንብ ሰው መረዳት ያለበት እኔ ፓስተር ኤዲን ለማግኘት እኔ ኮንኩ ኢኒሺየት ያደረኩት ጥረቱ ከማን ነው የሚሆነው? ከኔ ነው የሚሆነው። ኤዲ ደውሎ ና ካለኝስ ወይም ደግሞ ና ቤት ድረስ በመጥቼ ፒክ አደርጋለሁ ካለኝ እሱ ነው አይደለ ኢኒሺየትም ያደረገው ፈላጊው። አሁን እግዚአብሔር ዘፍጥረት 3:16 ከሴቲቱ የሚወለድ ዘር አለ ብሎ ፕሮፌሳይ ካደረገበት ጊዜ ጀምሮ ሰው አይደለም እግዚአብሔርን የፈለገው፣ እግዚአብሔር ነው ሰውን የፈለገው። ሰው እግዚአብሔርን መፈለጉ ለእግዚአብሔር አስቀድሞ መፈለግ ምላሽ ነው እንጂ ሰው እግዚአብሔርን በራሱ ፍላጎት ፈልጎ ያውቃል። እግዚአብሔር ፈለገውና ምን አለ? እግዚአብሔር ሙሴን አለው እኔ በስሬቱ መክደኛ ላይ በደመናው ውስጥ እታያለሁና እቺ ስሬቱ መክደኛ ሜርሲ ሲት የምትለውን በደንብ በኋላን የምንጠቀመዋለን። እታያለሁ እንዳይሞት በመጋረጃ ውስጥ በታቦቱ ላይ ወዳለው ወደ ስሬቱ መክደኛ ወደ ተቀደሰው ስፍራ ሁልጊዜ እንዳይገባ ሆሊ ፕሌስ ላይ ሆሊ ኦፍ ሆሊስ ውስጥ ሰው እንዳይገባ ለወንድም ለአሮን ንገረው። ቀጠለና ግን እግዚአብሔር ሪደምቲቭ ፕላንን አሳየ፣ ሻዶን አሳየ። ምን? አሮንም ሁለት እጆቹን በፍየሉ ብዙ አንስቷል። 3 የሚቀርቡ መስዋዕቶች አሉ። አንዱ ለአሮንና ለቤተሰቡ ነው። 2 ደግሞ አንድ የሚለቀቅ አንድ ደግሞ የሚቃጠል ለእግዚአብሔር የሆነ አለ። ፍየሉም ኃጢአታቸውን ሁሉ ወደ በረሃ ይሸከማል፣ ፍየሉም በምድረ በዳ ውስጥ ይቅበዘበዛል ይላል። ሰው አልጀመረው። እግዚአብሔር ሰው የማይችለውን ፎርሻዶን ወይም ደግሞ ጥላውን አሁን ገለጠ በሰውና በእግዚአብሔር መካከልን የሚሆን አሁን። ስለዚህ እግዚአብሔር ጋር መቅረብ መዳን ሳልቬሽን እንዴት ነው የሚገኘው ከተባለ ባንተ ፋንታ የሆነ መካከለኛ መግባት አለበት። ዶክትሪናችን ዋን ኮር ዶክትሪናችን ክርስቶሎጂ አይደለ? ክርስቶሎጂ ላይ ምንድነው የምንለው? ኢየሱስ ፍጹም ሰው ፍጹም አምላክ ነው እንላለን። ሰዎች ከተረዱት ይሄ ሁሉ ለሳልቬሽን ነው። አምላክንም የሚወክል ሰውንም የሚወክል ብቸኛ መካከለኛ የተገኘ ኢየሱስ ነው። ሰው ለሰው ቤዛ ለመሆን አዳኝ ለመሆን የማይችልበት ምክንያቱ ፍጹም ሰው ፍጹም አምላክ አይደለም። አምላክን አይወክልም። አምላክንም ሰውንም መወከል የቻለ በስጋነቱ በስጋው ወራት ሰውንም አምላክንም ፍትህንም ኃጢአትንም በአንድ መስቀል መሸከም የሚችል ኢየሱስ ሆኖ ብቻ ነው የተገኘው። ስለዚህ ሳልቬሽን የሚለውን ስንተረጉም ምን እያለን ነው? ሰው በራሱ አቅም የማይችለው ሰው በራሱ ጉልበት የማይችለውን ሪደምቲቭ ፕላኑ ከእግዚአብሔር የሆነ አፈጻጸሙን በእግዚአብሔር የሆነ ለምሳሌ በስላሴ እናምናለን። አብ ወልድ መንፈስ ቅዱስ አይደል? እግዚአብሔር አብ ፕላን አደረገው፣ እግዚአብሔር ወልድ ኤክስኪዩት አደረገው። መንፈስ ቅዱስ ደግሞ በአሁን ዘመን የተፈጸመው ኮንቪንስ እና ኮንቪክት ያደርጋል።
ይመጣና ኃጢአተኛውን ሰው አንተ ኃጢአት አድርገሃል ብሎ ኢየሱስ በዮሐንስ ወንጌል ምዕራፍ 14 ጀምሮ ስለ መንፈስ ቅዱስ ፐርፐዝ ያወራቸው አልነበር? ምን አላቸው? ዓለምንም ስለ ኃጢአት በእኔ ስለሚያምኑት ደግሞ ግን ያወራው ምንድነው? ስለ ጽድቅ። ስለዚህ ዓለም ደግሞ የዚህ ዓለም ገዢ ስለተፈረደበት ስለ ጃጅመንትና ስለ ቪክትሪ ይነግራል። ስለዚህ ይመጣና ሆሊ ስፒሪት ደግሞ ኃጢአተኛ ነው መዳን ያስፈልጋል ይልና ክራይስትን ኤክስኪዩት የተደረገውን የእግዚአብሔርን ፕላን ያሳያል። ሰዎች ልክ ሲያምኑ ደግሞ ወደዚህ ግሎሪየስ ወደሆነ ላይት ሃሌሉያ ወደዚህ ይጠራቸዋል። ለዛ እኮ ነው ሆሊ ስፒሪት ላይ ፎከስ የምናደርገው። ስለ ሆሊ ስፒሪት አውርተ ደስተኛ መሆን አለመቻል ከባድ ነው ለመሰለ። እሱ ነው ሪያሊቲውን የሚያመጣው። ሰማይን ላንተ ህያው የሚያደርግልህ የተፈጸመውን ስራ ሊብሬሽንህን የሚነግርክ ሆሊ ስፒሪት እኮ አንዱ ስራ ምንድነው? የመንፈስ ቅዱስ ራሱ የሚመሰክርል የእግዚአብሔር ልጅ ነው። ልክ ልትረሳው ስትል እንደ ባህሪያ ወደ ኃጢአት ተመልሰ ወደዛ ሜንታሊቲ ልትመን ነው የእግዚአብሔር ልጅ ነው ብሎ ነው የሚነግር። ኃጢአተኛ ነን ብሎ አይደለም የሚነግር። ነው የእግዚአብሔር ልጅ ነው። ዓለምን ይመጣና ዩ ኒድ ኤ ሴቪየር ይላቸዋል። እኛ ጋር ግን ኖ ኪንግደም እኮ ቀይረሃል፣ አባት ቀይረሃል፣ ምንጭ ቀይረሃል ይላል። ስለዚህ አሁን ይሄኛው ሳልቬሽን ውስጥ ገብተናል። አሁን አፈጻጸሙ ነው ሪዴምሽን አፈጻጸሙ ነው ይሄ ሳልቬሽንን ምናወራው ማለት ነው። ራሱ እዚህ ጋር አሁን ያነሳቸው ፖይንቶች ላይ በጣም አሪፍ እንትን ያነሳውና ኃጢአት ራሱ በራሱ አሁን ምንድነው እዚህ ጋር ኤክስፖዝ ያደረከው አንደኛው ነገር ኃጢአት በራሱ ምንድነው የሚለውን ነገር ነው። ኃጢአት ከድርጊት ያለፈ ምናልባት ሮሜ 3 ላይ ያለውን ሐሳብ እንመጣበታለን አሁን እናየዋለንና ስለ ኃጢአት አሁንም ደግሞ ዮሐንስ ወንጌል ላይ ተናገርከው መንፈስ ቅዱስ በመጣ ጊዜ ስለ ኃጢአት ዓለምን ይወቅሳል እሱም በልጁ ስላላመናችሁ የሚለው ቃል አለ። ምክንያቱም እንግዲህ ሮሜ 3 አሁን ስናነብ አንዱ የምንረዳው ነገር ምንድነው? እግዚአብሔር ዓለምን ወይም ምድርን ከኃጢአት በታች ዘግቷል። ምላስ ሁሉ ተዘግቷል፣ አፍ ሁሉ ተዘግቷል። ወይም ደግሞ ለምሳሌ ሁላችንም ምድር ላይ ያለን ሰዎች ብንዘል ሰማይን አንነካ። ግን የሆነ ሰው የተሻለ ሊዘል ይችላል። የተሻለ ዘለልክ ማለት ግን ስታንዳርዱ እሱ አይደለም። እግዚአብሔር ያስቀመጠውን ስታንዳርድ እኔ ሮሜ ላይ ምን ይላል መሰለ? ሮሜ 3:19 ላይ ከዛ እዚህ ሐሳብ ላይ በጣም ወሳኝ ነጥቦች እናነሳለን። አፍ ሁሉ ይዘጋ ዘንድ ዓለም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ። አሁን ሪዴምሽንን እዚህ ጋር ማየት ያለብን መሰል ሁሉ ከፍርድ በታች ነው። አንድ ስለ ሮማውያን ታሪክ አንድ እንትን ሳይ የባሪያዎች የቅኝ ግዛት ሪዴምሽንን ስናይ ማለት ነው የባሪያዎች የቅኝ ግዛት ነበር ወይም ደግሞ የባሪያ ሽያጭ ንግድ ነበረ እና በዛ ጊዜ ፖል የተጠቀመው ያንን ነገር ነው። እዚህ ጋራ አጎራዞ ኤክሳጎራዞ የሚላቸው ቃላቶች አሉት። ይሄ አጎራዞ የሚለው ምንድነው? ባሪያዎች ይቀመጣሉ። ልክ ማርኬት ሄደ በግ እንደምገዛው ባሪያ ይቀመጣል እና ትሄድና የምትፈልገውን ባሪያ ከዛው ስፒክ ታደርግና ትገዛል። ይሄንን ባሪያ በዚህ ስንት ነው ትላለህ፣ ዋጋ ይነግርሃል። አክቹአሊ ዋጋ የሚያወጣው የነጋዴው እንጂ አንተ አይደለም። የሆነ ነገር ልትገዛ ስትል አሁን ሱቅ እቺን ዕቃ ልትገዛ ስትል ሱቁ ያወጣው የዋጋ ስታንዳርድ አለ። ለምን ይሄን ሐሳብ እንዳነሳው ትመጣለውና አንተ ያን መክፈል ከቻል ከፍለህ ትገዛለህ እና የባሪያዎቹንም እንደዛ ሄደ ትገዛለህ። ኤክሳጎራዞ ማለት የራሱ የማርኬት ቋንቋ ነው። አንድ ነገር በልዋጭ ግዢ ማለት ምንድነው? ተመጣጣኝ። አሁን የውሃ ስትፈልግ ለዚህ ውሃ ተመጣጣኝ ክፍያ አለ። ያንን ስትሰጣቸው ውሃውን ይሰጡሃል። ተመጣጣኝ ክፍያ አለ፣ ስታንዳርድ አለው። ያንን ባሪያ ስትገዛም እንደዚሁ ነው። አሁን ስለ ኢየሱስ ክርስቶስ ሲናገር ግን እዚህ ጋር ምንድነው ያደረገው? እነዚህ ባሪያዎች ሁሉ ጊዜ ምንድነው አይምሮአቸው ውስጥ ያለው? አንድ ሰው መጥቶ ሲገዛቸው ከዚህኛው ጌታ ተላቀው ለሌላ ባሪያ ነው የሚሆኑት፣ ይታወቃል። ለሱ አንዳንዴም የለመደው ጌታ ጋር ቢሆን ይሻለዋል። የተሻለ መጥቶ ደግሞ ይገዛውና ምናልባት የተሻለ ሊያሰቃየው ይችላል። በጣም የሚገርም ይሄ እዚህ ጋር ያለው ገላትያ ምናልባት 3:13 ላይ ያለው በእንጨት የሚሰቀል የተረገመ ነው የሚል ቃል አለ አይደለ? እስኪ እሱን ቃል አውጣልኝና። እሺ እንዲህ ይላል በእንጨት ከላይ ባነበው ግን ጳውሎስ የሚያስቸግር ከላይ ካላነበው መንፈሴን
እሺ ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጥ ነው። አዎ ሕግም ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እቺ ቁልፍ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። እንግሊዘኛው Christ has redeemed us from the curse of the law, being made curse for us. For it is written, cursed is everyone that hangs on a tree. Yes. ከዛ ምን ይላል? ኦኬ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በክርስቶስ ኢየሱስ። አሁን እዚች ጋር ያዝልኝ ምንድነው እያነሳው ያለውት ልሰጠው የፈለኩት ፒክቸር እነዚህ ሰዎች እንዳልኩ ባሪያ ናቸው። የሆነ ሰው ይመጣል ይገዛቸዋል፣ ከዛ መልሶ ለራሱ ባሪያ ያደርጋቸዋል። ከአንዱ ጌታ ወደ ሌላ ጌታ ነው የሚሄዱት። አሁን ይሄኛው ሂደት ለነሱ አዲስ አይደለም፣ ተለምዷል። አፖሎትሮሲስ የሚል ደግሞ አንድ የግሪክ ቃል አለ። እሱኛው ከዛኛው የሚለየው ምን መሰለ? አጎራዞ ከሚለው የሚለየው ይሄኛው ምንድነው? ይሄኛው ይገዛቸውና እነዚህን ባሪያዎቹን ይገዛቸውና ነፃ ይለቃቸዋል። ማንም ሰው ድጋሚ ባሪያ እንዳያደርጋቸው ነፃ ይለቃቸዋል። you are free ብሎ ይለቃቸዋል። ይሄኛው ባሪያውን ነፃ ይሆንና እድሜ ልኩን ከዚህ ነገር ነፃ ወጣለሁ ብሎ ስለማያስብ ምንድነው የሚያስበው? ቅድም እንዳልኩ ኤክስፒሪየንስ አለው። ከአንድ ጌታ ወደ ሌላ ጌታ ይሄዳል። እቺ አፖሎትሮሲስ የሚለው ቃል ይዣት ነበር እኔምና ትርጓሜው ቀጥታ ስትሮንግስ ዲክሽነሪ ምንድነው የሚለው? the act of paying ransom in full yes in full የምትለው ለምሳሌ ቀብድ አይደለም የሰጠው እዚህ ጋር 1930 ላይ እንደዛ አይደል? it's paid in full አይደለም የሚለው ተከፍሏል። ምንድነው የሚላቸው? ይሄኛው አዲሱ ጌታ ግን አሁን አዲሱ ጌታ ወይ አዲሱ ገዢ ምንድነው የሚያረጋቸው? እነዚህ ይመጣና ይሄን ባሪያ ከገዛው በኋላ ወስዶ ባሪያ ያረጋኛል ብሎ ሲያስብ፣ ይሄኛው ደግሞ ምን አይነት ጌታ ይሆን ብሎ ሲያስብ እንደዚህ ይላል፣ ከዚህ በኋላ ዕዳ ሙሉ ተከፍሏል፣ አሁን አንተ ነፃ ነህ፣ ወደ ፈለክበት መሄድ ትችላለህ ይላል። አሁን እዚህ የገላትያ 3:13ን ልመጣልህ ነው። እነዚህ ባሪያዎች ከነፃ ከሆኑ በኋላ ከተከፈለላቸው በኋላ ዘመድ የላቸው፣ ቤት የላቸው፣ መኖሪያ የላቸው፣ ነፃ በመሆናቸው ቢደሰቱ ከዛ በኋላ ግን ያለው ቀጣይ ህይወታቸው ግን አያውቁም የት እንደሚሄዱ። ስለዚህ ምን ይፈልጋሉ መሰለ? በፍላጎታቸው በፈቃዳቸው ለሆነ መልካም ጌታ ይሄ ፖል እንደሚለው ጆሮ መበሳት የሚባለው ታሪክ ማለት ነው። ራሳቸው በፈቃድ ጆሮአቸውን ተበስተው ቦንድ ሰርቫንት ይሆናሉ። ወይም ጳውሎስ ለኢየሱስ ራሴ ምን አድርጌያለሁ? ቦንድ ሰርቫንት አድርጌያለሁ። እንትን አይልህም፣ አያስገድድህም፣ ስለከፈለልህም አይደለምና የሚልህ ግን ምን ያደርግላል? ፍቃድ ይሰጣል። አንተ ከፈለክ እኔ ጋራ መምጣት ትችላለህ። አሁን እኔ ግን እረኛ ስሆን ጌታ ስሆን ይልሃል። ይሄኛው አዲሱ እረኛ ጌታ ስሆን አምጥቼ ላለፋ ነው ሳይሆን እንደ ልጄ ላደርግ ለዋጀ። እዚህ ጋራ ኤፌሶን 1:7 ላይ ያለውን ቃል እናንብብና ወደዚህ እንመለሳለን። ኤፌሶን 1:7 ላይ በጣም ደስ የሚለኝ ቃል አለ። እንደዚህ ይላል፣ በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ይልና ጸጋውን ከዋጀን በኋላ ቤዛ ካረገን በኋላ ጸጋውን በጥበብና በአይምሮ ሁሉ አበዛልን፣ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ሚስጥር አስታውቆናል። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን በክርስቶስ ለመጠቅለል ነው። ሃሌሉያ። ስለዚህ ገላትያ 3:13 ላይ ያለውን ቃል ስንመለስበት በእንጨት የሚሰቀል የተረገመ ነው አለ። ከዛ ክርስቶስ ከሕግ እርግማን ዋጀን አለና እዛ ጋር ግን አላቆመም። ምን ይላል? የአብርሃም በረከት በክርስቶስ ወደ እናንተ ይደርስ ዘንድ ነው። ወይም ኒውትራል አድርጎ አይደለም። በቃ ከዚህ በኋላ ዕዳ ተከፍሏል። ባይዘው የዕዳ መከፈል ዋስትና አይሆንም። ቀጣይ የህይወት አቅጣጫህን የምትቀይርበት እውነት ነው የሚያስፈልገው። የክርስቶስን የሚለየው ክርስቶስ ከኃጢአት እርግማን ዋጅቶ ብቻ ሳይሆን የተወን
ወደ አብርሃም በረከት እንድንገባ አደረገን። የአብርሃምን ስናወራ በጣም ደስ የሚለው ነገር ሪዲም ተደርገናል ሲባል ብዙ ሰው የሚመስለው ከኃጢአትና ከሰይጣን ብቻ ከሕጉ ሪዲም ተደርገናል። ከሕግ ሪዲም ተደርገናል ማለት ሰዎች ዘለው የሚሄዱት ብሌሲንግን ለመጥቀስ ሲፈልጉ ዘዳግም 28 ጋር ነው። በነገር ላይ ዘዳግም 28 ፕሪኮንዲሽናል የሆነ ብሌሲንግ እና ከርስ ነው ብታደርግ ምን አይነት ዘግናኝ እንደሆነ 15 ቁጥር ብሌሲንግን ይናገራል ዘዳግም 28 ከዛ በኋላ ግን ማለት ነው ከ16 ይጀምርላል ባትታዘዝ የበሽታ አይነት እካክ ሳይቀር ራሱ ከርስ ነው። በጣም ወጣት ለሆነ አስበው ወጣት ለሆነ የእርግማን ሁሉ ክፉ እርግማን አለው። ምን የሚል መሰለህ? እጮኛ ታጫለክ፣ ትመርጣለህ፣ በአይሁድ ሕግ ራስህን ትከታተላታለህ፣ ታሳድጋት። ከዛ ሌላ ይመጣና ይወስድብሃል፣ በንዳድ ትመታለህ። እንግዲህ ንዳድ ማለት በጣም ከባድ በሽታ ነው። ሰውነት አንተ ከሚችለው መጠን በላይ ሙቀት ያ ሁሉ እርግማን አለው። ብሌሲንግ እኮ ደስ ይላል። ኢየሱስ ግን ከብሌሲንጉም ከከርሱም ነው ያዋጀን። ለምን? ብሌሲንጉን ለማግኘት ምን ተቀምጦበት ፕሪኮንዲሽን አለው። ለምን? የአብርሃም ብሌሲንግ ጋር መጣ። አብርሃምን እግዚአብሔር ከመምሬ አድባር በታች አገኘውና ምንድነው ያለው? መስዋዕትን ሰዋለት። መስዋዕትን ከሰዋ በኋላ ግን እንደ ሌሎቹ ኪዳኖች አይደለም የሆነው። ከባድ እንቅልፍ ጣለበት። ከባድ እንቅልፍ ከጣለበት በኋላ ነው እግዚአብሔር በመስዋዕቱ ላይ አልፎ በእንቅልፍ ሆኖ አብርሃም የኪዳኑን ቃል የተናገረው። አሕዛብን ደግሞ እዚሁ ገላትያ 3 ላይ ሲናገር አሕዛብ ባንተ ይባረካሉ ብሎ አስቀድሞ ለአብርሃም ወንጌልን ሰበከለት ይላል። which means ወንጌል የጀመረው አብርሃም ጋር ነው። አብርሃም ጋር ደግሞ ምንድነው የተሰማው ወንጌል? በረከት የሚል ቃል ነው። እንዲህ ስታረግ አይደለም አሕዛብ ባንተ በመሆናቸው ካንተ ዘር ጋር በመካፈላቸው ይባረካሉ። በኪዳን ነው። ሕጉ እኮ በሙሴ ሲመጣ አሁን ዘዳግም 28 አሁን ያልከው እግዚአብሔር ኪዳኑ ከአብርሃም ጋር አለ። መሃል ላይ ይሄ እንደ ቆጣሪ ነው። ሕግ እንደ ቆጣሪ ነው የተገጠመው። ማለት ኃጢአትን ይቆጥራል። አሁን በክርስቶስ እዚህ አሁን ሮሜ 3 ላይ የሚናገረው እኮ ቆጣሪ ተነቅሏል ነው የሚለን። እንደውም ዳዊት ሲናገር እኮ ሮሜ 4 ላይ ኃጢአቱ የማይቆጠርበት ሰው አይደለም የሚለው ወይም ቆጣሪ የተነቀለለት ሰው። ለምሳሌ ቤት መብራትና ውሃ እኮ የሚመጣው ቆጣሪው በቆጠረው ልክ ነው። ቆጣሪ ባይኖር ዝም ብሎ ፍሎ ነው፣ ዝም ብለህ ነው የምትጠቀመው። ሕጉ እዚህ ጋር ግን እቺን ቃል ላንብብልህ። ቅድም ያነሳሃቸው ከምን ነው? ከኃጢአት፣ ከዓለም፣ ከሕግ ዋጀን። እንደገና እዚህ ጋር ሮሜ ላይ ሲናገር ሮሜ 3 ላይ እቺ በጣም ኤክሳይትድ የምታደርግ እንትን ነች። ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት ሕግና ነቢያት ኢየሱስ ጌታ ነው። ቅድም ስናነሳ እንደነበር ኤልያስና ሙሴ የመሰከሩለት በዛ ተራራ ላይ አይደል? ይሄ የእግዚአብሔር ልጅ ነው እሱን ስሙት ያሉበት እውነት ማለት ነው። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ አለና ያለ ሕግ ወይም ደግሞ ያለ ቆጣሪ መሃል ላይ ያለ ሕግ ተገልጧልና እርሱም ይላል ለሚያምን ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ። ባይዘው ይሄ የእግዚአብሔር ጽድቅ የሚለው አዲስ ርዕስ ነው። በክርስቶስ የተገለጠ አዲስ የመጣ ቶፒክ ነው። የእግዚአብሔር ጽድቅ ይባላል። ስለዚህም ጽድቅ ሲያብራራ ልዩነት የለምና ሁሉ አለ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። አሁን ሁሉ ኃጢአት ሰርተዋል የሚለው ክፉ ዜና ነው። ግን እዚሁ ጋራ መልካም ዜና አለው። ሃሌሉያ! ማንም ቅድም እንዳልከው በሕግ ስራ ሁሉን ፈጽሞ ቢጥር 99.9% እንኳን ቢያደርግ በ0.1% ያ ሁሉ የሰራው ነገር ፌል ያደርጋል። አሁን የእግዚአብሔር ጽድቅ ያለው ነገር ስታንዳርዱን ሲያስቀምጠው ልዩነት የለምና ሁሉ ኃጢአት ሰርተዋል የእግዚአብሔር ክብር ጎድሏቸዋል አለና በኢየሱስ ክርስቶስ በሆነው ቤዛነት እስኪ ቤዛነት በል በኢየሱስ ክርስቶስ በሆነው ቤዛነት እንዲያው ፐርፌክት ወርድ እንዲያው ይሄ ጸጋን ከሚገልጹት አንሜሪትድ አንኤርንድ አንዲዘርቭድ የሚለው ያልተገባ
ያልሰራህበት ያለፋህበት ይገባኛል የማትለው እንዲያው የሆነ ኤፌሶን ላይ ደስ የሚለው ነገር ጸጋው በእምነት አድኗቸዋል ይልና ማንንም እንዳይመካ ከስራ አይደለም እግዚአብሔር መዳን ሳልቬሽን ላይ ሲመጣ ትምክህትን በጣም ነው የሚጣለው ቆሮንቶስም ላይ መጥቶ ማንንም እንዳይመካ ትምክህት በእግዚአብሔር ፊት ማንንም እንዳይኖረው ከስራ የሚለውን ፕሪኮንዲሽኖች በሙሉ አወጣና ወደ አብርሃም ጋር ተከለው ስራ የሌለበት ቤዛነትንም እሱ ቆሮንቶስ ላይ የሚጠቀመዋል እኮ የሚመካ በእግዚአብሔር ይመካ በእርሱ ዘንድ ይላል ጽድቅ ቅድስናና ቤዛነት ያገኘ ነው ይላል ቤዛነት ራሱ ያገኘ ነው በእርሱ በክርስቶስ ነው ይላል ከዛ እርሱም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆሞ ቅድም በጣም ደስ የሚል ነገር ስታወራ ነበር በእግዚአብሔርና በሰው መካከል የሚቆም ያስፈልጋል ምክንያቱም የእግዚአብሔር ጽድቅ ከሰው ስራ ጋራ አብሮ ስለማይሄድ ስታንዳርድ ስላለው እግዚአብሔር ያስቀመጠው ዋጋ ስላለ ያ ዋጋ ወይም የእግዚአብሔር እርካታ አለ እርካታ ማለት መሰለ ለዛ በጣም እርቦ ወይ በጣም ጠምቶ በዚች በክዳኗ ውሃ በሰጠህ ቀልደኛ በጣም በቃ ውሃ ላንጣልህ በክዳኗ በሰጠህ እግዚአብሔርን የፈለገ ብትሰራ የእግዚአብሔርን ዲማንድ የእግዚአብሔርን እርካታ የእግዚአብሔርን የጽድቅ ጥማት ለታመጣው አትችል ማርካት አትችል ስለዚህ እግዚአብሔር ራሱ ክርስቶስን አቆሞ ይላል አቆሞ ሲል ቅድም ጢሞቴዎስ ላይ እንዳነሳ በእግዚአብሔርና በሰው መካከል አንድ አለ እርሱም ሰው የሆነው ክርስቶስ ነው አለ ሚዲየተር ሆኖ የሚቆም አለ እና እግዚአብሔር ራሱ አቆሞ ይላል ይህም ይላል በፊት የተደረገ ኃጢአት ይሄ በፊት የተደረገ የሚለው በጣም ይገርመኛል ዝግት ያደርጋል ማምለጫ እንዳይኖር ወደ ሌላ ቦታ አትሄድም በቃ ብታሳምን ነው ማለት ይሄ ሁሉ እኮ አርጋለሁ ብለ ብትጨርስ እንኳን አንተ በቃ ምንም አይነት እንከን እግዚአብሔር ወይ ምንም ልታወጣበኛ አትችልም ብለ ብትጨርስ በፊት የተደረገ ኃጢአት አለ ያ በፊት የተደረገ ኃጢአት በአዳም የተሰራ በመጀመሪያው ዓለም ተታዘዝ ወደ ዓለም የገባ ኃጢአት አለ ሞት አለ የፈለገ 100% ጽድቅ ብትሰራ እንኳን በፊት የተደረገ ኃጢአት አንተ ልታሟላ አትችልም ይህም ይላል በጣም ደስ የሚል በእግዚአብሔር ችሎታ ስለመተው ነው የሚለው ይሄ ደስ ይላል ይሄንን አለ የዓለም ህዝብ ቢሰበሰብ ሊያመጣው አይችልም የሚመጣው ያለ የነበረ ሁላ ይሄንን ስታንዳርድ ይሄን ሊያሟላ የሚችል አንድ ብቻ ነው እሱም ኢየሱስ ክርስቶስ ነው ቤዛነት የሚለውን ቶፒክ ራሱ ስናነሳ የመጀመሪያ ነገር ቤዛ የሚያስፈልገው የማይችል ሰው ነው ከቻልክ ቤዛ ያስፈልጋል ቤዛ የሚያስፈልገው አንድ አካል ሳይችል ቀርቶ በርሱ አይነት በርሱ ወገን መጥቶ ወገኑ ሁሉ መሆን አለበት በዘሌዋውያን ህግ በኦሪቱ ህግ ስንሄድ የሚያመጣው የሱ አይነት ይሆነ ወይም ደግሞ ከዘመዶቹ አንዱ ነው የሚዋጀው ተቤዠ የሚባለው ለዛ ነው ቦዔዝም ሩትን ተቤዣት የሚባለው ወገኗ ሆኖ ገብቶ ነው ከናንተ ቅርብ ዘመድ ከሌለ እኔ ቤዣችኋለሁ አለ ከሰው መካከል ተፈለገ እግዚአብሔር ነቢያትን ላከ አባቶችን ላከ አልተገኘም ኢሳይያስ ላይ ይላል የወይኑ ቦታ የገዛ ክንዱ መድኃኒትን አመጣለት እግዚአብሔር ወደ ምድር ተመለከተ አንድስ እንኳን መድኃኒትን ሊያመጣ የሚችል እንደሌላ አዘነ ይላል ነገር ግን የገዛ ክንዱ መድኃኒትን አመጣለት ይላል ቢቻል ኖሮ ተሞክሮ ነበር ቢቻል ኖሮ ለዛ ነው መጽሐፍ ቅዱስ ሲናገር ምንድነው ላኩኛል ወደ ወይኑ ቦታ አባቶችን ልክ ያለው ነቢያትን ልክ ያለው አልተቀበላችኋቸው አሁን ልጅ ልክ ያለው አለ ፍርዱ ራሱ እኮ ያለው አሁን አደረክና ላደረክለ አይደለም ልጄን ተቀበልኩ ወይስ አልተቀበልክ ላይ ነው ለምን ቤዛ አድርጎ አቆመ የቆመውን ኢየሱስን ለምሳሌ ሙሴ በምድረ በዳ የነሐስን እባብ አቆሞ ነበር ዊርድ ነገር ለምን መሰለ የነሐሱ እባብ እግዚአብሔር ጥበቡ ነው የሚገርመኝ ይልክ እባብ ነድፎት ሰው ሁሉ ሞተ ከዛ ሰው በኋላ እንግዲህ ሞተ ነው አይደለም የሚለው የሞቱትን ሰዎች እግዚአብሔር ወይ መፍትሄ ብሎ ሲጠይቅ እባቡን ራሱ ኮዝ ኦፍ ዘ ፕሮብሌም ስቀለዋል
እርሱን ግን የሚያይ ምን ይሆናል አለ ወደ መዳን ይመጣል ወደ ሳልቬ ይሄ የስጋቸውን ፎስ ያገኛል ዮሐንስ 3 ላይ መጣና ኢየሱስ እንዲህ አለ ሙሴ በምድረ በዳ የነሐስን እባብ እንደሰቀለ የሰው ልጅ ሊሰቀል ይገባል ለምን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አለ ዩሲ እግዚአብሔር ያደረገው ነገር ቀደምም ገላትያ 3 ላይ መቤዠትን ስታነሳ ኢየሱስን አመጣና አንተ ምንድነው ካለው ኃጢአት እርግማን ሆኖ ነው ከሕግ እርግማን ያዋጀ መዋጀትን እሱ ራሱ ነው ያስገባው በዛ ቦታ ላይ ለዛ ነው ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሲናገር ቁጥር 21 ላይ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን እኔ ጽድቅ እንደሆን ኃጢአት ሆኖ መያዝ ያለበት ራንሰም ሆኖ መከፈል ያለበት አካል ነበረ እኔ ጽድቅ የእግዚአብሔር ጽድቅ የራሴ ጽድቅ ወይም ከሕግ የመጣ ጽድቅ ሳይሆን የእግዚአብሔር የስታንዳርዱ ጽድቅ እኔ ውስጥ እንዲገባ የኔ አይደንቲቲ እንዲሆን ማን ተያዘልኝ ኢየሱስ ራንሰም ሆኖ ተያዘልኝ ስለዚህ አሁን ኃጢአት ሆነ እሱ ኃጢአት ሆነ በደል ሆነ መተላለፍ ሆነ ለዛ ነው መጽሐፍ ቅዱስን በደንብ አድርገን እኮ ስናነብ አንድን ቃል እናያለን ኃጢአት ለሚለው ቃል የዕብራይስጡ በደንብ አድርጎ የሚነግረን ቃል አቮን የሚል ቃል አለው ዕብራይስጡ አቮን የሚለው ቃል ምን ማለት ነው ኢኒኩዊቲ ነው ፎልት ነው ምናምን ኃጢአትን ይገልጻል ግን አንድ ሰዎች ያልተረዱት ነገር ምንድነው አቮን የሚለው ቃል ሶስት ወገን አለው አንደኛው ኃጢአቱን ኃጢአት ያደረገው ሕጉ ሁለተኛ ተግባሩ ሶስተኛው ደግሞ ከተግባሩ በኋላ የሚመጣው በሕጉ ያለው ቅጣት ኢየሱስ ዋጀን ሲል ይቃወመን የነበረውንም የሕግ ትእዛዝ በመስቀል ጠርቆ ሲል እሱ ሆኖታል አቮን ሆኗል ኃጢአት ሆኖ ኃጢአትን ራሱ ገደለው በእግዚአብሔር እይታ ስትመለከት በኢሳይያስ 53 ላይ በደዌ ያደቀው ዘንድ ፈቀደ ኪንግ ጄምስ ላይ ስታነብ በእንግሊዘኛው ምንድነው yet it pleased the Lord to bruise him ኢየሱስ ሲገረፍ ፍትህ ያየነበረው ማን ነበር ከተባለ በዮሐንስ ወንጌል ምዕራፍ 12 ላይ ሲናገር እንዲያለ እኔ ወደ ላይ ከፍ ያልኩ እንደሆነ ሁሉን ወደ ራሴ ስባለሁ ይሄንንም እንዴት ባለ አሟሟት እንደሚሞት ተናገረ ይላል ሲሞት ለብቻውን አልሞተም እኔን አንተን የዓለምን ሁሉ ህዝብ ኃጢአትን ሕግን ፍርዱንም ሆኖ ሞተ እግዚአብሔር አሁን መጥቶ የሚያየው ቼክ የሚያደርገው ነገር የለም አሁን እኮ ነፃነታችንን ስናወራ በምን ፐርስፔክቲቭ እንደሆነ ላሳይ አንደኛ ነገር የሚከሰን በእግዚአብሔር ፊት ዘወትር የሚከሳል ነበር እሱኛው የወንድሞች ከሳሽ ተጥሏል ኦኬ ኢየሱስ በመስቀል ጠርቆ ሕጉንም ኃጢአትንም አስወግዶታል እግዚአብሔር ኬት አምጥቶ ያስታውሰው እውነት ነው ህሊና ካላስታወሰ በስተቀር እግዚአብሔር አስታውሰው አስወግዶታል ሌጋል ሪዝን የለውም የሚያስታው ለምን ተከፍሏል ኢቭን ራሱ ተፈጸመ የሚለውን ቃል ልክስናይ ተፈጸመ የሚለውን ሐሳብ ራሱ ለመረዳት ስንፈልግ ሰዎች የሚጠቅሷቸውን ሁለት ጥቅሶችን እኔ አንደኛው የማቴዎስ ወንጌል ምዕራፍ 5 ላይ እኔ ሕግን ለመሻር አልመጣውኝም ሕግና ነቢያትን ለመሻር አልመጣው ልፈጽም እንጂ ይላል ለፈጽም እንጂ ሲባል በቃ ኢየሱስ አልሻረውም ሕግን እንቀጥላል ሊሻር እኮ ጠፍቷል ይላል ቀርቧል ይላል ዕብራውያን ላይ እና ታዲያ ኢየሱስ ምን ይያለ ኮንትራዲክት ያደረገ አይደለም እነኚህ ሁሉ ሕጎች በመፈጸም የሚጠፉ ናቸው ይላል የሚሻሩት በምንድነው አንድ ፈጻሚ ከተገኘ ሕጉ ይሻራል ከሰው መካከል አንድ 100% ማሟላት የሚችል ከተገኘ በቃ እግዚአብሔር ሳትስፋይድ ሆኛለሁ ብሎ ያንን ቻፕተር ይዘጋዋል ለምንድን እግዚአብሔር ስታንዳርዱ አልነበረ በመላእክት እጅ የገባ ነው ገላትያ ምዕራፍ 3 ቁጥር 19 በመላእክት እጅ በመካከለኛ የገባ ነው ስለዚህ ያንን ሕግ መሻር የሚችለው የሚፈጽመው ብቻ ነው ኢየሱስ ሕጉን ሆነ ኃጢአት ሆነ ዋጀን ከዛ ለመሰለህ እኛ እንችለው እውነት ነው ኢየሱስ ጌታ እኔ ስለዚህ ስለ ዋጋ ስለሚለው ነገር ለምሳሌ አንዳንድ ሰዎች ቤዛነት ሲምፕል ስለሚሆንባቸው ዋጋውን በዛው ልክ ይቀልባቸዋል ዋጋን የሚያወጣው ሻጭ ነው ሁሉ ጊዜ ወይም ደግሞ ባለ ንብረት ነው ዋጋን የሚያወጣው አንተ የሆነ ነገር ለመቤዠት ስትፈልግ ተመጣጣኝ ዋጋ ነው የምትከፍለው ለዛ ተመጣጣኝ ዋጋ ደግሞ አንተ ይዘህ የምትሄደው ሳይሆን ያ የሚሰጥህ አካል የሚነግርህን ዋጋ ነው ይዘህ መሄድ ያለበት
የሚገርም ጴጥሮስ 1:18 ላይ እንደዚህ ይላል ከአባቶቻችሁ በወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ የሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ዕብራውያን 9:14 ላይ ያለውን አውጣልኝ እና ራሱ ፕራይሱን እግዚአብሔር ቅድም ሮሜ ላይ ያነሳ ነው አንድ ሐሳብ አለ። ወደ ሮሜ ይመለሳለሁ። ሮሜ ላይ ሲናገር እንደዚህ ያለ አይደል እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። እግዚአብሔር ማስተሰሪያ ያለው የክርስቶስን ደም ነው፣ ንጹህ ደም። ከዛ እንደዚህ ይላል ይህ በእግዚአብሔር በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳየ ራሱ ጻድቅ እንዲሆን በኢየሱስ የሚያምነውን የሚያጸድቅ አሁን በዚህ ዘመን ጽድቁን ኢየሱስ ጌታ ነው። ራሱ እግዚአብሔር ራሱ ጻድቅ የተባለበት ለምሳሌ ሁላችን እግዚአብሔር ጻድቅ እንላለን አይደል? እግዚአብሔር መልካም ነው። እግዚአብሔር ግን ጻድቅ ነው ስንል ዝም ብሎ በቸርነት በደግነት ስላደረገው ነገር አይደለም። እግዚአብሔር ጻድቅ ነው ስንል ራሱ እግዚአብሔር ልጅ በመግደል ጽድቁን አሳይቷል። ማንም በቃ ከዚህ በኋላ ያላችሁ ኃጢአታችሁ ተሽሯል በማለት አይደለም። እግዚአብሔር ኃጢአት ቢል ኖሮ እሱ ራሱ ፍትህን አይደንቲቲውን መቃወም አይችልም። ኤግዛክትሊ እግዚአብሔር ፍትህ ነው። በምድር እንዳለ ፍትህ ሁሉ አይደለም፣ ፍጹም የሆነ ፍትህ ነው። መጥቶ ኤዲ ከዛሬ በኋላ ጻድቅ ነህ አይደለም፣ እንደዛ አይደለም ያለው። ዋጋ ከፍሎ የሚያሳምመው የልጅን ዋጋ ከፍሎ ነው። ኤግዛክትሊ መዝሙር ላይ ሲናገር እኮ ምህረትና እውነት ተስማሙ ይላል እኮ። ለመጀመሪያ የማይገጥም ነገር የገጠመው በክርስቶስ ነው። እነዚህ ሁለት ነገሮች ምክንያቱም ምህረትም ሳቲስፋይድ ሆነ፣ ፍትህም ሳቲስፋይድ ሆነ። ለምሳሌ ስትምር እኮ ጀስትን ረግጠህ ነው። ለምሳሌ በቃ እስር ቤታውን በአመት በሆነ ጊዜ ለበዓል ሰው ሲፈታ የተበደለውን ወገን ታሳዝናለህ። አሁን ግን ምህረትም የሚገባውን ነገር አግኝቷል፣ ፍትህም የሚገባውን ድርሻ አግኝቷል። ባይዘው እግዚአብሔር ራሱን ጻድቅ ስላደረገ እግዚአብሔር ባይዘው እኛን ለማስደሰት ለሰይጣን ለመመለስ አይደለም እኮ። እግዚአብሔር ለራሱ ነው እውነተኛነቱ። ሰው ሁሉ ውሸተኛ ቢሆን ይላል፣ እግዚአብሔር ግን እውነት ነው ይላል። ለምን? እግዚአብሔር እውነተኛነቱ ለራሱ ነው። እግዚአብሔር ሁሉን በግብታዊነት የሚያደርግ ዝም ብሎ የሚያደርግ አምላክ ሳይሆን እግዚአብሔር የመርህ አምላክ ነው ያለው። ለዚህ ነው ያለ ደም ስርየት ይላል አይደል? ሮሜ 6 ላይ እኮ ሲናገር የኃጢአት ደሞዝ አለ ሞት ነው አለ። ስለዚህ እግዚአብሔር ከመሬት ተነስቶ ኃጢአተኛውን ጻድቅ አይልም፣ ኃጢአተኛን ኃጢአተኛ ነው የሚለው። ግን አንድ የሰማሁት ምስክርነት አለ። አንድ ትራፊክ ዶክተር ቢሊ ግራምን መኪና እየነዱ ያገኛቸዋል። ጥፋት አጥፍተው አገኛቸውና ሊቀጣቸው ሲሄድ መስታወት ሲያወርዱ እሳቸው ናቸው። በጣም የሚያከብራቸውና የሚወዳቸው አገልጋይ ስለሆኑ አየና እንዳይምራቸው ልክ አይደለም፣ እሳቸውም ይታዘቡታል። ከዛ ምን አደረገ? ከሰሳቸውና ክሱን እራሱ ከፈለው ትራፊኩ እና ሰውየው በነፃ ሄዱ ማለት ነው። እግዚአብሔር እንደዚህ ነው ያደረገው። ዝም ብሎ አይ አንተ ስለሆንክ ሂድ አይደለም ያለው። እግዚአብሔር ጀስት ነው። የፍትህ አካሉ አልጎደለም። ይሄኛውም ደግሞ ቅጣቱን እሱ አይደለም የተቀበለው፣ በሱ ፋንታ ይተቀበላል። በጣም እኮ የሚገርም ነገር እርሱ እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው ይላል። ራሱ እግዚአብሔር ክርስቶስን አቆሞ ጽድቅ የታለ ስትለው ይሄው ይላል። አየህ ክርስቶስ የኔና የናንተ የኛ ጽድቅ ብቻ አይደለም። በአምፕሊፋይድ ነምበር እሺ፣ ቁጥር 23 ላይ ቁጥር 23 ራሱ እግዚአብሔር ጽድቁን ያሳይ ዘንድ ነው ይላል። አይገርም? እግዚአብሔር ለካስ ጽድቁን ያሳያል ማለት እግዚአብሔር ጻድቅ ነኝ ሲልህ ዝም ብለህ ፈርተ ጻድቅ እንድትለው እኮ አይደለም። እንደውም አንድ ቃል አለ ራእይ ምዕራፍ 5 ላይ አይደለ? ታርዳሃልና ይላል። ይገባሃል። የሚገባህ ዝም ብለህ አምላክ ስለሆንክ አይደለም፣ ታርዳሃልና ከወገን ከቋንቋ ህዝብን ዋጅተሃልና ይገባሃል ይላል። 24 ሽማግሌዎች የመሰከሩለት። እስኪ በአምፕሊፋይድ ምን ይላል? ከ19 ላይ ያለችውን የቅድሟን ነስሐትን በደንብ ይገልጠዋል። ምንድነው የሚለው? Now we know that whatever the law says it speaks to those who are under the law so that
the murmurs and the excuse of every mouth may be hushed and all the world may be held accountable to God ቀደም እንዳልከው ለሰይጣን አይደለም ለሰዎችም ደስ አይደለም እግዚአብሔር አካውንታቢሊቲ ለራሱ ነበር ኃጢአትን መቁጠር የሚችል ንጹህ ብቻ ነው እውነት ነው ስለዛም ነው ለራሱ ያቀርብ ብቻም አይደለም ከራሱ ከእግዚአብሔር ፍርድም ነው እግዚአብሔር ሰዎችን ያዳነው yes ማለትም ፍትህ ተሟላ የሚባለው አጥፊ ሲቀጣ yes አጥፊው ደግሞ መማር አለበት አለ እግዚአብሔር ሁለት ዳይላማ ውስጥ ኮንንድረም ውስጥ ለገባ ምን አደረገ መስቀል ብቸኛው በደንብ ይሰብ ብቸኛው ሌላ መንገድ ቢኖር እግዚአብሔር ያረጋዋል ለምን አባት ሆይ ፈቃድ ቢሆን እቺ ጽዋ ከኔ ትለፍ ብሎ ነበር ቢቻል ኖሮ የልጁን ጥያቄ እንቢያይልም ነበር ሌላ መንገድ ስለሌለው ልጁን በደዌ ሲያደቀው የት ፕሊስ ዘሎርድ እኔና አንተ በነጻነት መኖራችንን አይቶ በደዌ ሲሰቃይ ልጁ እግዚአብሔር ያያል ይላል የሚገርመኝ ነገር በሳይንስ ሪከርድ የተደረገው ሜቢ once or twice ነው በጭንቀት ብዛት የአውተር ይሄ ብለድ ቬስሎች ተበጥሰው ደም ላብ ሲያንጠበጥ ኢየሱስ ከመስቀል በፊት ሰፈር ያረገ ከአብ ተለይቶ መኖርን ለምን እኔናንተ በሱ ዘንድ ትልቅ ዋጋ ተሰጠ እግዚአብሔር አብርሃም ጋር መጥቶ ለፍርሃቱ የሰጠው ምላሽ ምንድነው አትፍራ እኔ ላንተ ጋሻ ነኝ አለና ዋጋም እጅግ ታላቅ ነው አለ አብርሃም ዋጋህ ማን ነው የሚተምንልህ ስትለው እግዚአብሔር ነው ይላል በአዲስ ኪዳን ለምንኖር እኔናንተ ዋጋችንን ሰው አይተምንልንም የሆነ ጉዳይ ተምንልን እግዚአብሔር ነው ለምን በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል ሃሌሉያ ቀጥሎ እንደዚህ ነው የሚለው እዚህ ጋር ኢሳይያስ ላይ ያነሳው ላይ በጣም የሚገርመኝ ነገር ምን አለ ሁላችን እንደ በቆች ተቅበዝብዘን ነበርና የሁላችንንም በደል በርሱ ላይ በጣም የሚገርም ቅድም ስለ ሶስት አይነት መስዋዕቶች ስታነሳ አንደኛው ፍየል እጅ ጫንበትና ኃጢያትን ይዞ በመድረ በዳ እንዲቅበዘበዝ ነው የሚተወው አሁን እግዚአብሔር መቅበዝበዛችንን እዛ ጋር ኢሳይያስ 53 ላይ የኛን መቅበዝበዝ እርሱ ላይ አኖረና እርሱ በመድረ በዳ አይደል ሁሉ እኮ ተውት ደቀ መዛሙርቱ ተውት በዙሪያው ማንንም እንኳን አለው የሚለው ሰው እስኪጠፋ ድረስ እኮ ተሰቃየ አይደለ ክርስቶስ ያን የሚያሳይ ምሳሌ ነው እሺ ቀጥል for no person will be justified እዚህ ጋር ፖል የተጠቀመው የሌጋል ተርም ነው justification ዳኛው ይመጣና ከዚህ በኋላ ነፃ ነህ you are justified ከተከሰስከው ክስ በሙሉ ነፃ ነህ ብሎ ዳኛው ብቻ ነው ይሄንን ቃል ስለ ወንጀለኛ ማለት የሚችለው እግዚአብሔር መጣና በስታንዳርድ በህጉ በኩል no person will be justified made righteous acquainted and judged acceptable in his sight by observing the works prescribed by the law for the real function of the law function አላማው ተግባሩ ምንድነው the law is to make men recognize and be conscious of sin ልክ ስትነቅ አሁን ለምሳሌ እዚህ ጋር ውሃውን ጸጥ ብዬ ማንሳት እችላለሁ አሁን ግን ተቀምጧል አይደለ አንተ እንዲ ብላ አዘዝከኝ ይሄንን በትነካ እንዲ ቢጨመርብሃል እንዲ ትሆናለህ አልከኝ ከዚህ በኋላ ስነካው አይምሮዬ ምን ኮንሺየስ ይሆናል ኃጢያት ነው ይሄንን ስነካ ኤዲን መቃወም ነው ብዬ ነው ማስበው ህግ ሲበዛ ይላል እኮ ኃጢያት ጨመረ ምክንያት ኤክስፖዝ የህግ አላማው ኃጢያትን ኤክስፖዝ ማጋለጥ ነው ቀጥሎ ላይ እኮ ጳውሎስ እንዲያው እንዴ ይሄ ለመልካም ነገር የመጣው በኔ ላይ እኮ ሰራ አገይንስ ለምን ዝሙትን ባላወኩ ነበር አዘሙት ባይ ላይ ኖሮ አትዋሽ ባይ ላይ ኖሮ መዋሸትን ባላወኩ ነበር እያለ የሚከራከር እሱ ነው ስለዚህ በሱ ስታንዳርድ ከመጣ ፋንክሽኑ ምንድነው ማሳየት እንጂ ማጽዳት አይችልም በኋላም ያወጣ ነው የዕብራውያን ጥቅስን እናነባዋለን for not mere perception but acquaintance with sin ማሳወቅ ብቻ ሳይሆን acquaintance ከማንነት ጋር ያለው ቁርኝት ትስስርን ያስታውቃል with sin which works toward repentance faith and holy character but now the righteousness of God የህጉ አይደለም God's righteousness God's own righteousness has been revealed independently ሃሌሉያ የእግዚአብሔር ችሎታ ኢንዲፔንደንት ነው የሆነ ድጋፍ አስፈልገው ይሁን ለታቦቱ
ካህን በታጣበት ዘመን ሰው እንዳይሸከመው ብለው በበሬ አሸከመው ሄዱ። ከመንገዱ መንገጫገጭ ፒስታ መንገድ ነው ምናምን ተብሎ ሲንገጫገጭ ሊረዳ ሊደግፍ ሲል እግዚአብሔር ድጋፍ አያስፈልገውም። መርሲሲትን ሰው ጠጥ ብሎ ዘው ብሎ አይነካው። ትክክል። ዋው። ከዛ ምንድነው የሆነው? ኢንዲፔንደንትሊ ኤንድ ኦል ቱጌዘር አፓርት ፍሮም ዘ ሎ ህግ ከተጨመረበት የእግዚአብሔር ጽድቅ የለም። ህግ አለበት። እቺን እንዲህ ብናደርግ እንዲህ መስጠቴ መጸለይ ቸርች መሄድ ምናምን ስትል እግዚአብሔር ጋር አይጨመርም፣ አንተ ላይ ነው የሚሆነው። አሁን ምንድነው አፒታይትህን ይከፍታል። የጽድቅ ዕውቀት አፒታይትህን ለጽድቅ ይከፍታል እንጂ ጻድቅ አያደርግም። ማድረግህ አያደርግም ወይም ደግሞ አይሰጥም። ሪዋርድ አይደለም፣ ጊፍት ነው። መጣን apart from the law all together actually it is attested although it is actually it is attested by the law and the prophets ምን ማለት መሰለ? ህጉም ነቢያቶቹም መጡና አገላብጠው 360 ዲግሪ እግዚአብሔር ያቀረበው የበግ መስዋዕት አዩት። ስታንዳርዱን ሲናገሩ ፕሮፌሰር ሲያደርጉ አልነበረ? ሲያሳዩ አልነበረ? ዓለምን ኃጢአት የሚያስወግድ እግዚአብሔር በግ። ሰዎች ሚስ የሚያደርጉት ስለ ዮሐንስ እኮ ይሄንን ነው። ነብይ ነው፣ አጥማቂ ነው። ያጠመቀው የኃጢአትን የስርየትን ጥምቀትን ነበረ ሲያጠምቅ የነበረው። ሰዎች ግን የሚረሱት ካህን ነው። የዘካርያስ የካህኑ ዘካርያስ ልጅ ነው። which means ክህነት በልጅነት የሚወረስ ስለሆነ ይሄ ሰውዬ ካህን ነው። ካህኑ አየውና እንዲያውም የእስራኤልን ብቻ አይደለም ማለት ሆሊ ስፒሪት ገለጠለት። ልክ ሲያየው የዓለምን ኃጢአት የሚያስወግድ እግዚአብሔርን ሳቲስፋይ ማድረግ የሚችል ብቸኛው በግ ይሄ ነው። ኮስሚክ ሲን ኦሪጂናል ሲንን ማስወገድ የሚችል በግ ይሄ ብቻ ነው። ዮሐንስ እኮ 2:2 ላይ እኮ እንደዚህ ይላል፣ የዓለም የኛን ኃጢአት ብቻ አይደለም የዓለምን ሁሉ ኃጢአት። ኦ ሃሌሉያ! ፕሬዘንት እና ፊውቸር። ስለዚህ እግዚአብሔር ሲያገባው ብቁ ነው ያለው በግ ነው። ልጁን ወደ ዓለም ሲያገባው አይደለ ዕብራውያን ላይ የሚለው መላእክቱ የዘመሩለት ካህኑ ቼክ አድርጎ እንደሚያሳልፈው በግ እግዚአብሔር ይሄንን በግ አሳልፎታል። ካህኑ ደግሞ ምን አደረገ? ካህኑ አየውና ብዙ ሰዎች ኢየሱስ ሲጠመቅ ከኛ ጥምቀት ጋር ያመሳስሉታል። let me tell you something I know off topic ነው። 2 ደቂቃችን ላብራ። ሰው ሁሉ ይመጣና ካህኑ ዮሐንስ ጋር ምን ያደርጋል? ኃጢያቱን እየተናዘዘ ይጠመቅ ነበር። ቀድም እንደጀመርኩት ይሄንን ሐሳብ ጨርሼ ማቴዎስን ቀድም ገልጫዋል። ኢየሱስ ልክ ሲመጣ ጠፍሩን እንኳን የጫማውን ጠፍር ልፈታማ ይገባል ምናምን ብሎ ሲናገር ምን አለ? ጽድቅን ሁሉ መፈጸም ይገባኛል። ለምን? ዘሌዋውያን ላይ ካህኑ ነው እጁን የሚጭንበትና የሕዝቡን ሁሉ ኃጢያት የሚጭንበት። መጣና ዮሐንስ እጁን ጫነበት። ሲጠመቅ እንዲጭኖበት አይደለ? የሁላችንን ኃጢያት ተናገረበት። ዘሌዋውያን 16 ይናገርበት የለ እጁን ጭኖ የሰውን ሁሉ ሲቀበል የነበረውን የእስራኤልን ኃጢያት በሮማውያን ወታደሮች በኩል መጥቷል ነበር ወደ ዮሐንስ። የአሕዛብንም ኃጢያት ተሸክሞ ያ በግ ተጠመቀ፣ ወደ ምድረ በዳ ተለቀቀ። ባመጣው ሰው እጅ ወይም ደግሞ በተመረጠው ሰው እጅ ወደ ምድረ በዳ ይለቀቃል አይደለም የሚለው። መንፈስም ወደ ምድረ በዳ ወሰደው። ለምን? ያመጣው ራሱ ሆሊ ስፒሪት ስለሆነ ወደ ምድረ በዳ ወሰደው። ሃሌሉያ! ሁለቴ ብቻ ነው ሰይጣን ኢየሱስ ጋር ሳይንፈራፈር የቀረበው። አንደኛ ሊፈትነው በ40 ቀንና በ40 ሌሊቱ፣ ሁለተኛው ወደ መስቀል የዚህ ዓለም ገዥ ወደኔ ይመጣል ያለበትም። ዩሲ ኢየሱስ ሲሸከም ጊዜው እስኪደርስ ድረስ ሰይጣን ራሱ እኮ አይጠጋውም ነበር። ማች አይደሉም። ግን ኃጢያትን ሲሸከም ፐርፐዝ ኦፍ ሪደምሽን ላይ ልክ ሲመጣ ግን መጥቶ ይፈትነዋል። ዮሐንስ ልክ ኢየሱስን ሲመለከተው ያለው ነገር ምንድነው ከተባለ የዓለምን ሁሉ ኃጢያት የሚያስወግድ የእግዚአብሔር በግ ብሎ ነው የተናገረው። ልክ በካህኑ አሰራር መሰረት የዓለምን ሁሉ ኃጢያት በእርሱ ላይ በሮማውያን ወታደሮች ምናምን የመጣውን በሙሉ ከጫነበት በኋላ ምንድነው የሆነው? ባመጣው ሰው እጅ ዘሌዋውያን ምዕራፍ 16 ቁጥር 21 ጀምሮ ባመጣው ሰው እጅ ነው የሚሰደድ። ኢየሱስንም የዓለምን ኃጢያት በሙሉ ስለተሸከም ምንድነው ወደ ምድረ በዳ ተላከ ባመጣው ሰው። የሚገርመኝ ነገር ምንድነው? ሰይጣንና ኢየሱስ ማሾ ነው ያውቁ። ነገር ግን ፐርፐዝ ኦፍ ሪደምሽን ላይ ልክ ሲመጣ ግን ምንድነው የሚሆነው? ሁል ጊዜ ኢየሱስ ራሱን አሳልፎ ይሰጥ ነበር። ኦ ሃሌሉያ! የተከፈለውን መስዋዕትነት ልክ ስናይ ኢየሱስ
መስቀል ላይ ሆኖ ማንም ሰው በጣም የምገረመው ነገር ማንም ሰው ነፍሴን ከኔ አይወስዳትም እኔ እሰጣለሁ ያለውን ትንቢት ራሱ በዛ ሁሉ ህመምና ጣር ሁሉ ፈጸመው። እንዴት ነው ሰው እስትንፋሱን ተገዶ ነው የሚሰጠው? አንገቱን ሰብሮ ነው እስትንፋሱን የሚወሰድበት። ኢየሱስ ግን እስትንፋሱን ሰጠና አንገቱን ዝቅ አደረገ። ማንም ፎርስ አድርጎ አልወሰደበትም፣ በፈቃዱ ሰጠ። የሪደምሽን ቅድምም ስታወራው አልነበረ? ይሄ የግሪኩን ቃል የተጠቀም the act of ransoming someone in payment in full አይደለ ያልነው? ransom የሚለው ቃል a sum of money demanded or paid for the release of a captive በእስር የተያዘ ሰው ታያለክ። እዚህ ጋር የተሰበሰቡ በድሮ ዘመን እስረኞች ግዞተኞች ታይና ይሄንን እኔ ነኝ ዋጋ መከፍልለት ምን ያህል ታቀርባለህ ለዚህ አካል ዋጋው ስንት ነው ሲባል እግዚአብሔር ተመን አወጣ። ለአብርሃም ቃል ገባለት አትፍራ እኔ ላንተ ጋሻህ ነኝ ዋጋህም እጅግ ታላቅ ነው አለ። ዋጋውን ተምኖ እግዚአብሔር ለኛ አንዳች የሚበልጥ ነገር አዘጋጅቶ ዕብራውያን ምዕራፍ 11 ላይ እንደተናገረው ዋጋችንን ኢየሱስ አደረገው። ኢየሱስ የራንሰም ፔመንት ነው። ከዛ ሽልማታችንም እሱ ነው። ሃሌሉያ። እኔ ገላትያ 5 ላይ አንድ ደስ የሚለኝ ቃል አለ። በነፃነት ልንኖር ክርስቶስ ነፃነት አወጣን ይልና እንግዲህ ጸንታችሁ ቁሙ ዳግመኛ በባርነት ቀንበር አትያዙ ይላል። ምክንያቱም ኢየሱስ ክርስቶስ አንዴ ነፃ ካወጣ ለዘላለም ነፃ ሆነ ትቀራለህ። የኢየሱስ ነፃነት ዋንስ በቃ አንድ ጊዜ ነፃ ካወጣ በዛ ነገር አንተ ራስህ ፈቅደ እዛ ነገር ውስጥ እስካልገባህ ድረስ ነፃነቱ እስከ መጨረሻ ነው እና ዮሐንስ ላይ ብሎታል ኢየሱስ ራሱ ዮሐንስ ላይ አይሁዶች ጋር ቆሞ ልጁ በእውነት አረነት በእውነት ነፃ ናቸው አለ። እነሱ የሚያስቡት የአብርሃም ልጅ ነው ምናን ይላሉ። አባታቸው ዳዊት ግን የነገራቸው አለ። አባታቸው ዳዊት ምን ብሏቸዋል? ሶሪ እቺን ብቻ አንብቤ ቀጣዩ ላይ እንሄዳለን። መዝሙር 51:5 ላይ እነሆ በኃጢአት ተጸነሱ እናቴ በኃጢአት ወለደች። እንግዲህ አንዴ ተወለደ ልጅ ምን ትቆጥርበታለህ? ሲን ሮሜ ላይ እኮ 41 ጊዜ ያክል ኃጢአት የሚለውን ቃል ተጠቅሞ ጳውሎስ ሁለቴ ብቻ ነው ቨርብ ወይም ተግባር አድርጎ የጠቀሰው ምዕራፍ 3 እና ምዕራፍ 6 ላይ። ሌላውን በሙሉ ናውን አድርጎ ነበር፣ ማንነት አድርጎ ነበር። ዳዊት ምን አለ በትንቢት እናቴ በኃጢአት ነው ወለደ በአመፃ ነው የጸነሰች መውጫው እነሆ እውነትን ወደድክ የማይታይ ስውር ጥበብን አሁን የማይታይ ነገር ግን ነገ የሚገለጥ ስውር ጥበብ አለ እሱን አስታወከኛለና በይሶብ ርጨኝ እነጻለሁ እጠበኝ ከበረዶ ለዳዊት የተፈቀደ አይደለም ይሄ ነገር። ክራይስት ካልመጣ ነጭ መሆን አይቻልም፣ ማጽዳት አይቻልም፣ ይከደናል እንጂ አይሳሚያ። ከዛ በኦይል ኦፍ ጆይ ሐሴትና ደስታን አሰማኝ የሰበርሃቸው አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ። አይችልም እኮ እግዚአብሔር ፍትሃዊ ነው፣ መመለስ አይችልም። በደሌንም ሁሉ መደምሰስ አይችልም። ግን አይቶ እኛ እግዚአብሔር አይቶ የሚበልጥን ነገር በዳዊት የውድቀት ታች ቦታ ላይ ትንቢትን ስለኛ መውጫን ይናገር ነበር። መደምሰስን፣ የኃጢአትን መሰረዝን፣ ስርየትን፣ መታጠብን በደሙና በውሃው ይናገር ነበር። ፒተር ለዛ አይደለ ይሄ በብርና በወርቅ አይደለም በከበረው በክርስቶስ ደም ነው፣ በክቡር ደም ነው። እኔ አንድ የሕግ ቃል አንድ ጊዜ አንብቤ ይሄ ደብል ጆፓርዲ የሚባል ነገር አለ። ደብል ጆፓርዲ ምንድነው? ጆፓርዲ እንትን አንድ ሰው በአንድ ኃጢአት ወይም በህጉ በአንድ ወንጀል ከተከሰሰ ፈጽመሃል ተብሎ ከተፈረደበት ከእስር ቤት ከወጣ በኋላ በዛ ነገር ድጋሚ አይጠየቅም። ኦልሬዲ አንዴ ፍርዱን ተቀብሏል ለዛ ነገር። ኢየሱስ ክርስቶስም እንደዛ ነው። ሮሜ 8 ላይ ሲናገር በክርስቶስ ኢየሱስ ስላሉ አሁን ኩነኔ የለባቸውም ይልና በክርስቶስ ኢየሱስ ያለው የህይወት መንፈስ ከኃጢአትና ከሞት ነፃ አውጥቶናል፣ አርነት አውጥቶናልና ደግመን መያዝ ለመሰለ የኢየሱስ ክርስቶስ የከፈለው ዋጋ በቂ ነው። የከፈለው የክርስቶስ ዋጋ በቂ ነው። እዚህ ጋር አንድ ሐሳብ ተናግረን የዛሬውን እንጠቅልል። ምክንያቱም በጣም ሰፊ ሐሳብ ነው። ብዙ ሐሳቦችን እናነሳለን። ኃጢአት ምንድነው? በሚቀጥሉ ጊዜያቶች ስለ ኃጢአት፣ ስለ ጽድቅ፣ ስለ ደህንነት ገና አላወራንም። ብዙ የምናወራው ነገር አለ። እዚህ ጋር ግን ለመጠቅለል ያህል ሪዴምሽን መዋጀት ከአንድ ነገር ነፃ መውጣት
ተመጣጣኝ ዋጋ ከዛ ነገር ነፃ መውጣት ነው። ነፃ ከወጣ በኋላ ግን የምትኖረውም ደግሞ ህይወት አለ። እርሱ ደግሞ የእግዚአብሔር ህይወት ይባላል። ለምሳሌ ገላትያ ላይ ሲናገር አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን የምኖረው በወደደኝና ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው፣ ወይም God kind of life ነው ከዚህ በኋላ የምኖረው እያለ ጳውሎስ ይናገራልና እዚህ ላይ ትንሽ እናወራና እንጠቅልለው። ምክንያቱም ሰፊ ሐሳብ ስለሆነ እኔ አንድ በጣም ደስ የሚለኝ ቃል አለ እዚህ ጋር ቆላስይስ 1:13 ላይ ሲናገር እርሱ ከጨለማው ስልጣን አዳነን ይላል። ግን አድኖ አልተወህም። ቤዛነትን የኃጢአትንም ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። የሆነ መሀል ላይ የቆመ ህይወት ሳይሆን ያለን መዋጀት ራሱን የቻለ ትልቅ እውነት ነው። ግን ያ ብቻ አይደለም። ከተዋጀን ነፃ ከወጣን በኋላ ደግሞ የሚቀበለን ህይወት አለ፣ የተቀበልነው ህይወት አለ። እሱ ላይ ትንሽ እናውራና የዛሬውን እንጠቅልለው። ግሬስ ሲወራ ላይሰንስ ቱ ሲን ብለው የሚያወሩ ሰዎች አሉ። ለዚህ አንድ ምላሽ አለኝ። የመጀመሪያ ነገር መጨመር አትችል። ምንድነው መሰለ ብዙ ሰዎች ግሬስ እውነታው ሲወራ they think we are giving license to sin። የመጀመሪያ ላይሰንስም ሳይሰጠው እያደረገ ነበር ሰውየው። አይደንቲቲውን የገለጥክለት ኃጢአት ማድረግ ከባድ ነው የሚሆነው። ስናወራ ነበር፣ አንድ ምሳሌ እየሰጠው ነበር። ምንድነው አንድ የጋራጅ ቱታ የለበሰ ሰውዬ ጋራጅ ላይ እየሰራ ጭቃ ላይ ቢንከባለል ምንድነው ስሙ አፈር ላይ ምናምን ቢሰራ ልብሱ ለዛ ስራ ነው የተሰራው። ባይ ዲዛይን ለዛ ቦታ ነው የተዘጋጀው። የባህል ልብስ የለበሰ ነጭ በነጭ ወይ ሱት ምናምን ያደረገን ሰው ጫማው ነጭ ሁሉ ነገር ነጭ ሆነ ሰውዬን ደግሞ ያው ይሄን ሰውዬ ስታዩ አካሄዱ ራሱ አይለይም። አቧራ ያለበት ቦታ ራሱ ካለ ይጠነቀቃል። ዩሲ እግዚአብሔር በክርስቶስ ኢየሱስ የሰጠን ሃይማኖት አይደለም፣ ግሩፕም አይደለም፣ ማንነት ነው የቀየር፣ አባት ነው የቀየር ነው። ስለዚህ ያንን አካሄዱንና አመጣጡን ማወቅ አለብን። ለምን ይሄኛው ክስ ለጳውሎስም ቀርቦለታል። አንተ you are giving license to sin እያሉት ነበር። ሮሜ 6:1 ላይ እንዲህ አለ፣ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑር አይደለም። ግን ሶሪ ፓስተር ይሄንን ነገር ለመረዳት እንግዲህ ብሎ ስለጀመረ 5ን አዘጋጉን ማየት አለብን። ኮንቴክስቱን በደንብ ሰው እንዲያገኝ ማለት ነው። ኦኬ ነገር ግን ስጦታው እንደ በደሉ መጠን እንደዛው አይደለም። በአንድ ሰው በደል ብዙዎቹ ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። አንድ ሰው ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። አንድ ኢንፈሳይዝ መስጠት ያለብን ነገር አለ። ባይዘው ሁሉም ሰው ዓለም ላይ ያለ ኤቲስቱ ምኑም ኃጢአት በአንድ ሰው እንደመጣበት ይቀበላል። yes the original sin የሚባለው ወይም problem of sin የሚባለው ነገር ማንም ሰው የተቀበለው በነገር ላይ ሃይማኖቶችን በሙሉ እኩል የሚያደርገው ነገር ከዛ ደግሞ ክርስትና ወይም ወንጌልን ልዩ የሚያደርገው ነገር ላሳየ። ሁሉም ምን ያምናል? አምላክ አለ፣ ሰው የሚባል ፍጥረት አለ፣ በመሐከላቸው ጸብ አለ። አምላክን እንዲቀበለን ምን እናድርግ የሚለው ጥያቄ ነው ሃይማኖትን ከሃይማኖት የሚለየው። አንዱ በቀን ይሄን ያህል መስገድ አለብህ መጸለይ አለብህ፣ አንዱ 40 ቀን በዚህኛው ወር ምናምን መጾም አለብህ፣ አንዱ እንዲያድርግ እንደዛ። ወንጌል በክርስቶስ ኢየሱስ የተገለጠው ጳውሎስ የሰበከው ወደኛም የደረሰው ምን ይላል መሰለህ? እንዲሁ በነፃ እንዲሁ በጸጋ በአንተ ፋንታ ኢየሱስ ስለቀረበ ወደ እግዚአብሔር አንተን አቅርበዋል። እሱ በመረቀው በር ሁሌ በገባህ ቁጥር በሃይማኖትክ በር አይደለም፣ በስራህ በር አይደለም፣ በምንድነው ለድሃ በሰጣው በር አይደለም። ያንን ሁሉ ተተ በእግዚአብሔር ፊት ባዶነትን ይዘህ በክርስቶስ ሜሪት ብቻ በስራክ አይደለም፣ በክርስቶስ ሜሪት ልክ ስትቀርብ ወደ አብ መግባት አለክ። ዩሲ ክርስትናን ወንጌልን ዩኒክ የሚያደርገው ሰው ያልገባበት፣ ሰው ወደ እግዚአብሔር ሳይሆን እግዚአብሔር ወደ ሰው የሰራው ስራ ነው።
ስለዚህ ይሄንን ነገር እንዲያው በጸጋው የሚለውን ነገር ፎከስ አድርገን ምናወራው ለዛ ነው። ሰው አልቻለውም ለመሰለ አዳም ከሰራው ስራ ይሄን 5 እኮ የሚነግረን ከ12 ጀምሮ ይሄንን ነው። አዳም ከሰራው ስራ ማን መውጣት ይችላል? የትኛው ሰው? እንዲያውም እኮ ሮሜ አጻጻፉ ጳውሎስን እንዴት እንደምደነቅበት ሂዝ ትሩ ፊሎሶፈር ነው አጻጻፉ። ለምን ሎጂካል አርጊውመንት እየሰራ ነው የመጣው። ምዕራፍ 1 ቁጥር 18 ጀምሮ ተናገረ። ናቹራል ማንን ማውራት ጀመረ እስከ 2:15 ድረስ። 2:15 ላይ ምን አለ? የህሊና ህጋቸው ሲመሰክርባቸው እርስ በራሳቸው ሐሳባቸው ሲጋጭ የእግዚአብሔርን ህግ ስራ በዚህ እናያለን አለ። ሮሜ 3:23 ድረስ የሰራው ምንድነው? በናቹራል ማንን ብትሄድ በሎም ብትሄድ በሞዘስ ሎም ብትሄድ ጻድቅ መሆን አትችልም። አሕዛብንም ተኮሰ። ከዛ በኋላ ደግሞ አይሁድን ተኮሰ። ያም ከዛ 3 ላይ ደግሞ ሁሉም ላይ መፍትሄው ምንድነው? ኢየሱስ ይባላል፣ የእግዚአብሔር በግ ይባላል። አንድ ሰው ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና ስጦታው ግን በብዙ በደል አንድ ሰው አጥፍቶ ሞት መጣ፣ ለሰው ሁሉ ደረሰ። አንድ ሰው ጸድቆ አንድ ሰው በእግዚአብሔር ፊት ጀስት ሆኖ ተገኝቶ በብዙ በደል ባለበት ያ በአንድ በደል ነው። ብዙ በደል ባለበት ግን እግዚአብሔር አንድ ጽድቅን አገኘና ሁሉን አጸደቀ። ሃሌሉያ። በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ እቺ ኪወርድ ነች። ምንድነው መሰለ? ሰጥቷል ኦሬዲ። ካልተቀበልክ አንተ ነህ። አንድ ሴትዮ ምን ሆነች መሰለ? ፈረንሳይ ሀገር ውስጥ የሆነ ታሪክ ነው። አንድን ሰው ተወለደ። ከውልደቱ ጀምሮ ትንከባከበው ነበር። ገና ጎልማሳ ያለ ሞተ። ሊሞት ሲል ግን በጣም ስለተንከባከበችው ወራሽ ስለሌለው መጣና አንድ ወረቀት ሰጣት። አለፈ ያ ሰውዬ። እቺ ሴትዮ በእድሜ ገፋች። ያንን የተቀበለችውን ወረቀት መኝታ ቤቷ ከአልጓት ፈቅለዋለች። ከጌታ የተቀበልኩት ብላ ከሞግዚትነቴን በሙሉ ያገኘሁት ስጦታ ይሄ ነው ብላ ሰቅለዋለች። ከዛ እሷም መሞቿ ቀረበ። በድህነት ግን ስትጎሳቆል በጣም ስትቸገር ነው የኖረችው። ከዛ ኑዛዜዋን ለማድረግ የካቶሊክ ሰው ነችና አባቷን ጠራች። የነፍስ አባት በዛም በካቶሊኩን እንደሆነ አላውቅም። ጠራችና ስትናዘዝ ኮንፌሽኗን ስታሰማ ደንግጠዋዩ። ቄሱ ማንበብ ስለሚችሉ ደንግጠዋዩ። ምንድነው ያ ነገር? አውርደው በፍሬም የተሰቀለ ግን ዋጋ ቢስ የሆነ ልክ ሲያዩት ታይትል ዲድ ነው። ምንድነው? የውርስ ወረቀት ነው። ሁሉ ነገር በሴትዮዋ ስም ዞሯል። ወራሽ የሌለው ሰው ውርሱን በሙሉ ለሴትዮዋ ሰጥቷል። ሀብታም፣ በፈረንሳይ ግዛት ውስጥ ታላቅ ሀብታም ሊያረጋት የሚችል ሀብት ይዛ ድሃ ሆና ሞተች። ብዙ ሰው እየሆነ ያለው ስላልተቀበለ እንጂ ስለ ስጦታው አገላለጽ ምንድነው የሚለው? የጸጋ ብዛት። እግዚአብሔር እኮ በምህረቱ ባለጸጋ ነው ይላል። ሰጥቷል ማለት ነው። ኦኬ፣ የጽድቅን ስጦታ ብዛት፣ የጽድቅን ደሞዝ አይደለም የሚለው፣ ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል ለብቻቸውን አይደለም የሚለው፣ አፓርት ፍሮም ክራይስት አይደለም የሚለው፣ ኢን ክራይስት በክርስቶስ በኩል በህይወት ይነግሳሉ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ህይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኛ እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። እግዚአብሔር መታዘዝ ስላልቻልን ታዘዘልን። አሁን እንዴት መታዘዝ እንደምንችል ምዕራፍ 6 ላይ ያሳየን። በደልም እንዲበዛ ህግ ጭምር ገባ። ፐርፐዙን አየ። ሙሴ በመሃል የገባው የሲናው ኪዳን በደል እንዲበዛ ነው የገባው። ለምን? ዳሩ ግን ኃጢአት በበዛበት ኃጢአትን በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ because of him ሃሌሉያ በጽድቅ ምክንያት ለዘላለም ህይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። ሃሌሉያ praise God። እንግዲህ ምን እንላለን አሁን? እስኪ ይሄኛውን ዲቫይን ትሩዝ ይዘን እንዴት እንኑር?
ከዚህ በኋላ we are new creation በህይወት የነገስንን የጽድቅን ስጦታ የተቀበልን ሰዎች ነን ጸጋ ከመጠን ይልቅ የበዛልን ሰዎች ነን እንግዲህ ምን እንበል ምን እንላለን ፓስተር ምን ትላለህ ጸጋ እንዲበዛ በኃጢአት ጸንተን እንኑር መስዋዕቱ እኮ ምንድነው ያስተማረበት ስታንዳርድ እስከ ጥግ ነው አሁን አንዳንድ ጊዜ ምን መሰለህ አሁን ሮሜ 6 ተነሰ ትምህርት አትሰራ ምክንያቱም ከዛ በፊት አሁን በኃጢአት ጸንተን እንኑርን አይገባም ምናምን ስትል ሰው ራሱ ሲንኮንሸስ ነው የሚሆነው ከመጀመሪያ ከዚህ አትጀምርም ሰው በክርስቶስ የተሰራለትን የጸጋውን የጽድቁን ሬን እንዳረገ በኃጢአት ላይ እንደነገሰ በጽድቅ መኖር እንደሚችል ጳውሎስ ባይዘው እስከ ምዕራፍ 5 መጨረሻ ድረስ እኮ የተናገረው እንደውም መሐል ላይ እኮ እንደዚህ ይላል ኃጢአት ሲበዛ ነው ጸጋ ከመጠን ይልቅ እጅግ በዛ ይላል ኃጢአት ሲበዛ ጸጋ ከመጠን ይልቅ እዚህ ጋራ አንድ ጥቅስ እንትን ልበልና ወደዚህ እንመለሳለን ቲቶ 2:11 ላይ በጣም ደስ የሚለኝ ቃል ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከው ተስፋችን እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየተጠባበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል መድኃኒታችንን ከአመጽ እንዲቤዠን በጣም ደስ ይላል እዚህ ጋር እንዲቤዠን ይልና መልካሙን ለማድረግ የሚቀናውን ገንዘብ የሚሆነውን ህዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል ቤዛ የሆነልን ቤዛ አድርጎ ወይም ደግሞ ከተቤዠን በኋላ ሊተወን ሳይሆን ገንዘቡ ሊያደርገን የራሱ ሊያደርገን ቅድም እንዳልነው ከኃጢአት ነፃ አድርጎ በቃ you are free ምናምን ብሎ አይደለም የሚተው የእግዚአብሔር ገንዘብ አሁን በዋጋ ተገዝታችኋል ዕብራውያን 9 ላይም ቅድም እንዳልነው እስኪ እሱን አውጣውና እሱ ላይ ደግሞ እናውራ ወደዚህ እንመለሳለን ኢየሱስ ጌታ praise jesus hallelujah ቤዛነት 12 ላይ ስለ ቤዛነት ያነሳል ስለ በጉ ሲናገር ስለ ቀረበው ደም ሲናገር ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር እኔናንተ ህይወታችን ለሆነው መልካም ነገር ሊቀ ካህናት ሆኖ በመትበልጠውና በመትሻለው ሃሌሉያ በእጆችም ባልተሰራ ማለትም ለዚህ ፍጥረት ባልሆነች የዘላለምን ቤዛነት ሃሌሉያ የዘላለምን ቤዛነት አግኝቶ አንድ ጊዜ እዚህ ጋር ነው ሰው ሚስ የሚያረጋው አንድ ጊዜ ነው የሆነ ቀን ሐሙስ ዓርብ ቅዳሜ እሁድ ላይ የተፈጸመ ከስቃዩ እስከ ከመከዳቱ ምናምን ጀምሮ እስከ ትንሣኤው የተፈጸመ ክስተት ነው ስፒሪት ሬልም ላይ ግን አንድ ጊዜ የሚለውን ቃል እኔ የዘላለምን ቤዛነት አግኝቶ ማንንም መግባት አይችልም ቤዛነቱ ከአንዴ የጀመረ ከዘላለም የጀመረ እስከ ዘላለም መቀጠል የሚችል ፔመንቱ እግዚአብሔር ይሄ ጎሏል የሆነ ሰው መጥቶ ይክፈል የሚልበት አይደለም ዘላለማዊ ነው praise god የምታዋጣ የምትጨምርበት አይደለም ኮምፕሊት የሆነ እግዚአብሔር በዘላለም ውስጥ ነው አይደለም የሚኖረው እግዚአብሔር ባለበት ዓለም ውስጥ ምን ተከፍሏል ካል የዘላለም ቤዛነት እግዚአብሔር ረክቷል በክርስቶስ አሁን ሌላ ቤዛ እንድታመጣለት አይፈልግም ሌላ መስዋዕት እንድታመጣለት አይፈልግም እንደውም ጽዩፍ ነው ምንድነው እንደውም እኮ የመጀመሪያው የቤተ ክርስቲያን ካውንስል በሚባለው ላይ የሐዋርያት ሥራ ምዕራፍ 15 ጀሩሳሌም ካውንስል ላይ ፒተር በመንፈስ ቅዱስ ተሞልቶ እንዲህ ነው ያላቸው እኛም አባቶቻችንን ሊሸከሙት ያልቻሉትን ቀንበር ህጉን ያለው እንደዛ ነው ደቀ መዛሙርት ህግና መገረዝን እንስበከላቸው ሲልኮ ጳውሎስ ተቃወመ ጴጥሮስን በመንፈስ ተሞልቶ ይነን ያለው ቀንበር ነው እኛም አባቶች ቀንበር መጥፎ አይደለም ባይዘው ምንድነው ካልክ for a purpose ሰውን አስገብቶ ማስኪ ግን አልቻሉት ህጉ ንጹህ ነው ትእዛዛቱን ቅድስት ነች ግን ከሰጋ ድካም የተነሳ ለሰው አልተቻለም ይሲ ኢየሱስ መጣና ወደኔ ነው እኔ ያሳርፋቸዋለሁ ብሎ የኔ ቀንበር ቀሊል ለዝብ ነው አለ ይሲ ኢየሱስ በቃ እንደ በኋላ ምናወራዋለን እቺን ግን እንጨርስ ወደ እግዚአብሔር ሲገባ ምንድነው የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ፐርፌክት ፍጹም to the full
ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ስጋ የሚታየው አም ፒውር የሚለው ኮንፊደንስ የሚሰጥ ለማንጻት የሚቀድስ ከሆነ ነውር የሌለው ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ ለሰይጣን አይደለም፣ ለሰው አይደለም፣ ለማንም አይደለም፣ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ያውን እግዚአብሔርን ልታመልኩ ከሞተ ስራ ህሊናችሁን ያነጻ ይሆን? ዩሲ አሁን በኒው ቴስተመንት ላይ የክርስቶስ ኢየሱስ ደም ስጋና ደሙን ለመታሰቢያነትም ስንወስድ ራሱን አክቹዋል ስጋው የሱን ስጋ የሱን ደም ስንወስድ ምን እያለን ነው? ህሊናዬ ላይ የተቀመጠ ማንኛውም ከህግ የመጣ ከመጀመሪያ ዓለም ትምህርት ስቴን ያደረገኝ ቆሻሻነትን የሚሰብከኝ ቢኖር ይሄ ደም በዘላለም መንፈስ ሆኖ ለእግዚአብሔር ቀርቧል። ስወስደው ሞቱን እየተካፈልኩ እየተናገርኩ ነው። I am pure, I am holy, I am righteous እያልኩኝ ነው። ለምን? እኔ ስለሆንኩኝ አይደለም፣ መስዋዕቱ ብቁ ስለሆነ ነው። የሚናገርልኝ እሱ በሰማይ የሚናገርልኝ ከአቤል ደም ይልቅ መልካም ነገሮችን ስለኔ የሚናገረው በምድር እየደገምኩት ነው። አሜን። እዚህ ጋር ዕብራውያን 10 ላይ አሁኑን ቃል በጣም ያስደንቀኛል። ዕብራውያን 10 ላይ በዚህም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። ሊቀ ካህናት ሁሉ ዕለት ዕለት እያገለገሉ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይላል። እንደውም ዕብራውያን 7 ላይ እኮ ካህናት የሆኑ ብዙ ናቸው አለ። ነገር ግን እሱ ግን እነሱ ካህናት እንደው ሞት ከልክሏቸዋል፣ ገደብ አላቸው፣ የሆነ ቦታ ይቆማል። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይላል ዕብራውያን ላይ። እዚህ ጋር ደግሞ ሲነግረን ምን አለ ዕብራውያን ጸሐፊ? እነዚህ ካህናቶች አለ ዕለት ዕለት ያገለግሉ ግን ይቆማሉ አለ። ምክንያቱም ሁሉ ጊዜ የሰውን ኃጢአት አያስወግዱም፣ ግን ምን ያደርጋሉ? ጊዜያዊ ነገር መፍትሄን ይሰጣሉ። ለዚህ ነው ጳውሎስ ሮሜ 1:16 ላይ ሲናገር በወንጌል አላፍርም አለ። አስቀድሞ ለአይሁድ ደግሞም ለግሪክ ሰው የእግዚአብሔር ኃይል አለ ለማዳን ነው አለ። ምክንያቱም ይሄ ወንጌል አለ አንድ ጊዜ ከተቀበልከው በኋላ ደግሞ የምትመጣበት አይደለም። አንድ ጊዜ መድኃኒት ከወሰድከው በኋላ ደግሞ የምትወስደው ሌላ መድኃኒት የለም። አንድ ጊዜ በመውሰድ ብቻ የዘላለም ፍጹም ያደርጋል። እዚህ ጋር እንደዛ ነው የሚለው። መስዋዕትን ብዙ ጊዜ እያቀረቡ ቆመዋል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። አንድ መስዋዕት ዘላለማዊ መፍትሄ። ሃሌሉያ! ኢየሱስ ጌታ ነው። በቃ በዚሁ ግለት ሌሎች ርዕሶችን የምንዳስስ ይሆናል በሚቀጥሉት ጊዜያት። ሁላችሁም ተከታተሉን። ይህን ቻናል ሰብስክራይብ አድርጉ፣ ተከታተሉ ትምህርቶቻችንን። እግዚአብሔር ይባርካችሁ። ፊል የሚጨምረው ነገር ካለ ይህን ሰመራይዝ አድርገን ብዙ ቶፒኮች ስላሉ እነሱ ላይ በሚቀጥሉት ጊዜያት እንመጣለን። ግን የተወሰነ ብሪፍ አድርገናል ዛሬ ብዬ አምናለሁ። ስለዚህ መጨረሻው ላይ ማወቅ ያለብን ምንድነው ከተባለ ኢየሱስ ይበልጣል። ኢየሱስ በእኔ ውስጥ ነው። ስለዚህ ሁሌ ማስበው የተከፈለልኝ መስዋዕትነት ነው። ሁሌ አእምሮ ሐሳብ መውሰዱ አይቀሬ ነው። የእግዚአብሔር ሰው ጆሴፍ ፕሪንስ ሲናገር እንዲያለ ፒውር ጎስፕልን እየሰማሁ ዘግቼ በበሩን 10 ቀን ባስተምር 11ኛ ቀን ላይ ህግ የለየለት ህግ አይደለም፣ ሚክስድ ጎስፕል ከህግ ጋር የተደባለቀ በነገር አይምሮ የሚመቸው እሱ ነው። ስለዚህ ቀደም እንዳ ገላትያ 5:1 ደግማችሁ በባርነት ቀንበር አትያዙ፣ በሰይጣን ቀንበር አትያዙ አይደለም፣ በህጉ ቀንበር አትያዙ። ኮንቴክስቱ እኮ እሱ ነው። አውዱ የሚያወራው ቀንበሩ የያዛችሁ ህግ ነው። ህግ ከሌለ ኃጢአትን አታውቁም። ስለዚህ ታዲያ ኃጢአትን ላድርግ? ኖ አይደንቲቲ ይቀይራል። ታዲያ ፊሊ በዚህ ዘመን ላይ አሁን የሆነ ፕራክቲስ እያረኩት ሲናል ህሊናን የሚወቅሰኝ ነገር አለ። እንዴት ነው እግዚአብሔር ታዲያ አይፈርድብም? ኖ እያለን ያለ ነው። ምንድነው መሰለ
ፕራክቲሱ በማቹሪቲ ይመጣል። አሁን ለምሳሌ 8 ዓመትን ህፃን ልጅ አይተክ ጺም አልበቀለብህም ወንድ አይደለህም አትለው። ኢስ ማቹሪቲ የሆነ ሌቭል ላይ እያደገ እየተመገበ ሲመጣ ገላትያ ምዕራፍ 4 ላይ እንደሚናገር ህፃኑ የሁሉ ጌታ ቢሆን ከቶ ከባሪያ አይለይም አባቱ እስከቀጠረለት ቀን ድረስ ማለት ነው። አዎ ከህግ በታች ሆነን የሚኖሩት ከኃጢአት ጋር እየታገሉ የሚኖሩት ህግ ሜንታሊቲ ሲበዛ ነው። ነገር ግን ወደ ክራይስት ተጠጋ መጋረጃው ካንተ ይወሰዳል። ክራይስትን ስታየው ክራይስት በባህሪው ምንድነው መሰለ እሱ ፀሐይ ሆኖ አንተ ጨረቃ ትሆናለህ። የሱን ላይት ተቀበለ አንተ ሪፍሌክት ታደርጋለህ። the more you get of Christ እሱን መምሰል ትችላለህ። ጴጥሮስ ሆሊ ስፒሪት ሳይወርድበት ገና እኮ ሊክድ እያለ አንተም ደግሞ ከዚህ ሰውዬ ጋር ነክ አወራረክ አነጋገርክ የገሊላውን ሰውዬ ትመስላለህ። ከኢየሱስ ጋር ቆዩ አትታገሉት። በተታገላችሁ ቁጥር ይበስባችኋል። ነገር ግን ክራይስት ጋር እየወደክ ነው። አው መነሳት የጻድቅ ባህሪ ነው። ትነሳለህ። ኃጢአት ከቸርች እንዲያቆም አትፍቀድለት። ስህተቶች ከህብረት እንዲያቆም አትፍቀድለት። ሩጥ ወደ ኢየሱስ። ወደ ኢየሱስ ልክ ስትሮጥ የሱን አይደንቲቲ የሱን ካራክተር እየወሰድክ ትመጣና ሳታስበው ደስተኛ ሳታስበው የወንጌል ሰው ይሆንክ ትመጣለህ። የሚመጣው በፌሎሺፕ እንጂ በስትራግል አይደለም። ይሄ በጣም ወሳኝ ርዕስ ስለሆነ በደንብ በሰፊው ሌላ ጊዜ የምናነሳው ይሆናል። እንመጣበታለን። ጌታ ኢየሱስ ይባርካችሁ። አገልጋይ ፊሊንም በጣም ቴንኪው ማለት እወዳለሁ። ያው ጉባኤ ቢኖር አይጨውጨውን ነገር ያላችሁበት በዚህ ጥሩ ሰማይ ያጨበጨበ ነው። ያ በጣም እና እንቀጥላለን። ፊሊዬ እንቀጥላለን። እንግዶችንም እየጨመረ ያው ፖድካስት ስለሆነ ሰፋ እያደረግነው እንቀጥላለን። ግን የዛሬው ሐሳብ በጣም ድንቅ ነበረ። መንፈስ በጣም ተባረክበታል። ኢየሱስ ጌታ ነው። ስለዚህ በድጋሚ ኢን ክራይስት ፖድካስት ከዚህ በኋላ በየሳምንቱ ፕሮግራማችንን እንቀጥላለን፣ ትምህርቶቻችንን እንቀጥላለን። እናንተም ሰብስክራይብ በማድረግ ሐሳቦችን በመስጠት አግዙን። ጌታ ኢየሱስ ይባርካችሁ። እናመሰግናለን። ቴንክ ዩ ሶ ማች። ጸጋው ይዛላችሁ። ኢየሱስ ጌታ ነው።